አንደበት ፖድካስት። በሀገር ቤት ልቦ የሚያርፍበት ቤት ይፈልጋሉ? ባለፉት ጥቂት ዓመታት ከ10 በላይ ህንፃዎችን ገንብቶ ያስረከበ ሲሆን በላፍቶ፣ በአጠና ተራ፣ በለቡ፣ በአያት የሚገኙ ሳይቶቹ ከብዙ ጥቂቶቹ ተጠቃሾቹ ናቸው። በአሁኑ ሰዓት ከ15 የሚበልጡ ሳይቶችን እየገነባ ያለ በተመጣጣኝ ዋጋ አቅራቢነቱ እውቅናን ያተረፈ ቴምር ፕሮፐርቲስ በ35% ቅናሽ በሳር ቤት፣ በአዋሬ እና በገላን የመኖሪያና የንግድ ቦታዎች በመሸጥ ላይ ይገኛል። ለታማኝነቱ የተመሰከረለት፣ በቅልጥፍናው ጥርስ የነቀለ፣ በጥራቱም ቢሆን የማይደራደር ቴምር ፕሮፐርቲስ ማየት ማመን ነው። አሁኑኑ ይደውሉ። Feeling the burden of the responsibility that I carry ለካ ቀልድም ስናገር ለካ ሰው ያምነኛል አንዳንዴ። አሁን እንዴ ቀልድ መሆኑን ግን ታውቃለህ አይደል እያልኩ ማለት አለብኝ። ጥያቄዎች ልጠይቅህ አንደበት ፖድካስት ላይ ስላየው ነው አለኝ። ጥያቄዎች ጠየቀኝና ለምንድነው ግን ቶሎ ቶሎ ማትመጣው አለኝ እና መሳቅ ጀመርኩ። ምን ነው አለኝ። አይ ቢኒያም ልኮ ነው ግን አልኩት። ራይድ ውስጥ ስገባ የራሴን ድምጽ ሰማሁና መጀመሪያ ስልኬን አየሁ። ከዛ ይወስና እሺ ግን ልክ ስገባ አወከኝ አልኩት። አቆማየና አይከ በእንትን ነው አውቆ አይደለም የሚከፈተው አይደለም። አየኝ እንዴ ዶክተር ነህ? እኔ እዚህ ሀገር ለማንም ሰው ቫይታሚን ሬኮመንድ አድርጌ አላውቅም። አዘ ዶክተር በቃ ጤነኛ የሚመስል መልክ አለ ነው። ጤነኛ ላልሆን እችላለሁ አላውቅም። ጤነኛ የሚመስል መልክ አለ። አይ ጎ ሜቢ ስትረስ አለመኖሩ ነው እላቸዋለሁ። ደም ካንተ ለማውጣት የሚደረግ ነገር ሆኖ ነው እንጂ necessarily $40,000 የገዛላቸው ዕውቀት ነው ያገኙት። አሰበበትና ይዘል ልክ ነው አሉ ዶክተር ቴድሮስ ጓደኛዬ እንደሚለው እንደ ሜትሪክስ ሲኒማው አንፕላግድ ካልሆንክ እሱን ሬኮግናይዝ ማድረጉ ከባድ ነው። አንፕላግድ ስትሆን ደግሞ ደረጃ ሲደርስበት መጀመሪያ የሚያደርገው ምንድነው? ኮርቲዞል የሚባል ሆርሞን ሪሊዝ ያደርጋል። ኮርቲዞል ስቴሮይድ የምንለው ነው። ስቴሮይድ ሆርሞን ኢቭን ስቴሮይድ ኢንጀክት ብትደረግ ማለት ነው። አንደበት ፖድካስት። Okay, what's your proof? Oh, a journalist reported it. What's your proof that's the true story? ኢትዮጵያ ውስጥ አሁን አብዛኛውን ነገር አንድ ጊዜ መጀመሪያ ወደዚህ ሀገር ስመጣ ጓደኛዬ ተክለ ሃይማኖት ጋር ሆነን ሩመር አስጀመረናል ኦፊስ ውስጥ። እሺ እኛ by the time 4 ኪሎ ስንደርስ ተስፋፍቶኛ ያስጀመርነው ሩመር ደረሰን ብሎ ታሪኩን አስፋፍቶ ነው የነገረኝ። ሩመሩ within their own group ነው የደረሳቸው። እነሱ ጀምረውት ማለት ነው። እና he was just trying to prove a point. ግን እንትን ሲደርሱ 4 ኪሎ ነው ልጅ የሚኖረኝ ነበር። 4 ኪሎ ስንደርስ አለ ቀጥታ ነጥተው አይደለም ከነ ደግሞ በህግ ሙያ እንትን ውስጥ ነው የሚሰራው። ታውቃለህ እንትን ይወጣው ህግ ምናምን ተብሎ ተስፋፍቶ ይነገራል። the same thing. It's a normal human behavior. You just say እንዲህ ከሆነ እንዲህ ሆነ በየሰማው አትልም። እንዲህ ከሆነ I get what you mean. ግን እኔ I'm talking about articles. አሁን እኔ በጣም I'm a huge የሰብስታክ ዩዘር ነኝና you know አንደኛ ሰው የሚያስበው ነገር በአርቲክል ፎርም ሲጽፍልህ በጣም ኤንጌጂንግ ነው። በጣም አሁን ለምሳሌ ይሄ አርቲክል ምን ይላል? The hidden biology of meaty okay forget it who am I የሚለውን አርቲክል የሆነ ሰው ይጽፋል። you know what I mean? It doesn't need a research. እንደዚህ አይነት ነገሮች all these are articles እና አንዳንዴ ኖርማል ሰው ጻፊ ያልሆነ ሰው ሪሰርች የሚያደርግ ሰው የራሱን ኤክስፒሪየንስ ሲጽፍልህ ዋው እኔ በጣም አሪፍ ነው የአርቲክል ሰው የሆንኩ ነው። ችግሩ የሚሆነው ምንድነው? እንደኔ አይነት ሰው እሱን ከነገረ I'm feeling the burden of the responsibility that I carry ለካ ቀልድም ስናገር ለካ ሰው ያምነኛል አንዳንዴ። አሁን እንዴ ቀልድ መሆኑን ግን ታውቃለህ አይደል እያልኩ ማለት አለብኝ። ሳርካዝም እንደሆነ ምናምን እና even article አንብቤ እንዲህ አይነት ነገር እኮ አለ ስል ኦኬ ብሎ ሄዶ ቤት ሊያደርገው የሚችላል። all of a sudden የሆነ burden እንዳለብህ ይሰማሃል። ጥንቃቄ ያስፈልገዋል። ከአብዛኛው ሰው
ከሚሄደው depth በላይ መሄድ አለብኝ የሆነ article just to say a normal thing I hope ዛሬ እዚህ ፖድካስት ላይ በጣም አትጠነቀቅም ብዬ ገምታለሁ በዛ አይነት አይዲያሎጂ ማለት እምለው ነገር በጣም ይሰማልና ሰው ሄዶ ሊተገብር ይችላል because you're a doctor I understand ገብቷል አይደለ ያነበብኩ አይደል trust me I'm a doctor ጀምረናል እንኳን ወደ አንደበ ፖድካስት መጣችሁ በጣም ሬኮመንድ ያደረጋችሁት የጨቀጨቃችሁኝ ገስት መጥቷል ከአመት በኋላ Thank you doctor ዘፈኑም እንደዛ ነው አመት አውደ አመት ስለዚህ በየአመቱ ነው የምትመጣው ከአመት አልመጣም እያላችሁ ነው ዝም ብዬ Welcome back to the show በጣም thank you ስለመጣ በጣም አመሰግናለሁ ምን ያህል ቢዚ እንደሆን ካውቃለሁ ያው ብዙ ፋኖች አሉ ወደድክም ጠላህም የዚህ ሰው እንዳልሆን ካውቃለሁ ግን you have fans በጣም ብዙ የሚያደንቁ ጨዋታን መስማት የሚፈልጉ ብዙ እኔ ጋር አሉ የሚጽፉ ከዚህ አልፎ ሌላ ሶሻል ሚዲያ ላይ የሚጽፉልኝ አሉና አንዴ ደረሰብኝ ልንገር እሺ last week ነው ቦሌ መንገድ ላይ እየሄድኩ እና የሆነ ልጅ አስቆመኝ ሚልኪያስ ይባላል ስሙ እሺ እኔ ስለማላምን በስም ነው የምጠራው ይላል ጥያቄዎች ልጠይቅ አንደበት ፖድካስት ላይ ስላየው ነው አለኝ ጥያቄዎች ጠየቀኝና ለምንድነው ግን ቶሎ ማትመጣው አለኝና መሳቅ ምን ነው አለኝ አይ ቢኒያም ልኮ ነው ግን አልኩት ተገናኘ አንተም last week አመት ሆኖሃል እስናም ብለኝ እንደውም ወዲያው አልመለስኩልህም ምን አባኑ ይዘጋኝ ምናም ብለህ ሁለተኛ መልእክት ላክልኝ አይደል ይሄንን ካልከኝ በነጋታው ነው ልጁን ያገኘሁት what a coincidence ቶሎ ማትመጣው ምናም ሲለኝ ስለዚህ ዞር ብዬ አየው ቆይ ቢኒያም ልኮት ነው ከዛ እሱንም ጠየቅኩት ቢኒያም ልኮ ነው አይ አይደለም እኔም ግን ኤንተርቴይንመንት እንትን ውስጥ ነኝ እንትኑም በጣም የሚገርም ነገር እኔ ፖድካስት ላይ አይተው ነፍ ፖድካስቶች ኮንታክት የሚያደርጉኝ የለም through me አሁን የሆነ last time ነግረኝ ነበር የሆነ ሀገር ልትሄድ for a week ሄዳለሁ ብለኝ ነበር እና ልክ የዛኔ ስትሄድ የሆነ ፖድካስተር ጽፎልኝ ላቀርበው ፈልጋለሁ አረ አይመስለኝም የሚቀርብ ሀገር ውስጥ የለም it's like ያንተ አሲስታንት እየሆንኩ ነው የፖድካስት ማለት ከዚህ አልፎ ካልቀረበ ደሞዝ ይታሰብልሃል አሁን እያስከፈልክ ነው መቅረብ ያለብህ በሴሽን አስከፍለው የሚቀርቡ እንዳሉ ታውቃለህ no way I'm serious really? Of course እኔ አፉን አውጥቶ እኔ አንተ ፖድካስት ላይ ከቀረብኩኝ ክፈለኛለኝ ሰዋል ስሙንም እናገራለሁ ጌታቸው ይባላል የፊትነስ ትሬነር ነው በጣም he doesn't mind ምንድነው በጣም knowledge አለኝ ነው የሚለው ክፈለኛለኝ 100,000 ብር ነው ክፈለኛለኝ ብቻ አንተም ማስከፈል turn it into a good business ብዙ የእንትን ሰው እንዳልሆን ካውቃለሁ የብር ላይ ግን why not መከፈል አለበት እሷ ብር ብላ መጣች ያለችው ዳኛ ስንት ብር ከከፈሉ ትቀርባለህ በዚህ አጋጣሚ እኔ ጋር የሚጠይቁኝ እኔ አው ሃንድለት ወይስ ሰው ሲመርቀኝ ራሱ እድሜ ይስጥ ምናምን ሲል ለምንድነው ጸጉር ይስጥህ ማትሉኝ በየዛው እንትን አሉ ሆስፒታል ማለት ነው ልክ መጥተው ወይ ከሰርጀሪ በኋላ ዶክተር ምህረት ጋር ከቀረብክ በኋላ ደግሞ በጣም አይ ቲንክ ባዙን በጣም ጨመረ ቪው በጣም ይስዋለው he's a doctor ሁለታችሁም ዶክተር ናችሁ ብዙ ሰብስክራይበር አለው ምናምን ኤክስፕሎድ አደረገ ከሱም ወደኔ በጣም ነው የመጡት የሱን ካዩት በኋላ who's this guy very interesting guy አልጠገቡምና የ12 ሰዓት ባንድ ላይ ፖስት አረኩላችሁ 12 hours surprisingly analyticsን ባሳይክ ከ12 hours ስንት የታየ ይመስላል ስንት ቁጭ ብሎ የሚያዩት ይመስላል you that interesting ልልን ነው 12 hours ባንድ ነው ፖስት ያረኩት by the way 12 hours remember የሆነ ጊዜ መብራት እየጠፋብን ሶስቴ መብራት ጠፍቶብን የሰራነው ምሳበልተን መተን ምናምን 12 hours ቁጭ ብለን ያየነው ሚኒመም 2 hours ነው ሰው የሚያየው analytics ሳይው you that interesting እያልኩ ነው ሃይፕ እያረኩ ሳይሆን አንዴ ራይድ ውስጥ ስገባ የራሴን ድምጽ ሰማሁና መጀመሪያ ስልኬን አየሁ ከዛ ይወስን
እሺ ግን ልክ ስገባ አወከኝ አልኩት። አቆማየና አይከ በእንትን ነው አውቆ አይደለም የሚከፈተው አይደለም። አየኝ እንዴ ዶክተር ነህ? እኔ ደግሞ እኮ አውቀው የከፈትከው መስሎኝ። ኧረ እኔ ዞርም ብዬ አላየሁት። በቃ ሳይት ስሰራ የምሰማው ይሄንን ነው ብሎ እሱ እንትን አለኝ። 12 ሰዓቱን 6 ሰዓት ላይ ደርሻለሁ ምናምን እያለ ነገረኝ። ሰርፕራይዚንግሊ ሰው እንደዚህ ሎንግ ኮንቴንት ኮንሱም የሚያደርግ አይመስለኝም ነበር። እኔም አይመስለኝም። በጣም 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 ብዙ ሰው ኮንሱም ያደርጋል ሎንግ ኮንቴንት። ትንሽ አይጻረርም ግን ከምንሰማው ጋር? ሰው ቲክቶክ ሲያይ የትንሽ ደቂቃ ካልሆነ እንደውም ይሰለቸዋል ምናምን ባለው አለ። የተወሰነ ደግሞ ይሄ ንቃተ ካንሽስነሱ ጥሩ የሆነ ሰው አለ። ገባ? እኔ አሁን ሎንግ ኮንቴንት በጣም የምወደው ምክንያቱም ያኛው በጣም የሚያደነዝዘኝ አይነት ስሜት ነው የሚሰማኝ። ቲክቶክ አሁን ካቆምኩኝ በጣም ቆየኝ። በቃ ድሊት አድርጌዋለሁ አፑንም። ዝም ብዬ ከላፕታፔ ስኬጁል አድርጌ ፖስት አደርጋለሁ። የሳምንት ኮንቴንት ባንዴ ሰርቼ ምንድነው ሳላቅ ያወቅኩኝ አይነት ስሜት እየሰጠኝ መጣ። አንተ ይሄ ሁሉ ዓመት የፈጀብህን ኒውሮሰርጅን የሆንክበትን በ3 ደቂቃ ያስረዳል። ብሬን ማለት እኮ ችለች ብሎ I'm telling you it's very deceiving። እና more focus ማድረግ የጀመርኩት ወደ long content። አንተ obviously አትጠቀም እንደዚህ አይነት ነገር ተጠቅመህም አታውቅም አይደል? short form video አይተህም አታውቅም? ዩቲዩብ ላይ long ነገሮች ነው የማየው። ዩቲዩብ እንትኔን ብትከፍተው አሁን ቴብል ቴኒስ ጨዋታዎች ራሱ ሬኮመንድ የሚያደርግልኝ ቴብል ቴኒስ ጨዋታዎች፣ ፉል ጨዋታዎች እና ሎንግ ኮንቴንት የሆኑ እንትኖች ናቸው በሙሉ። ይሄ ዴቪድ አትንበሮ የቢቢሲ የሚሰራቸው ዶክመንተሪ እነሱ ናቸው። ብዙ ጊዜ ደስ ይላል እንደዚህ አይነት ዶክመንተሪ ደስ ይለኛል። ፕላስ ቤቴ ፑል ስጫወት ቲቪ ላይ አድርጌ የምሰማው ነው። ላይክ necessarily ያን ያህል ፎከስ አድርጌ ማየት የለብኝም። ኮንቴንቱ ይሰማኛል። እዚህም እየተጫወተ ትልቅ ግሩፕ አለ ብቻዬ ነው አለ የምጫወተው። ስለዚህ ለብቻዬ ራሱ መጫወት ሁሌ አሸናፊ ስለመሆን እኮ ነው። መሸነፍ አልችልም። ለብቻ ስትጫወት መሸነፍ አልችልም። እንግዲህ ሁሌ አሸናፊ ኢንትረስቲንግ ግርማና ግርማ ፕራይም አሉ። ወይ ግርማ ፕራይም ያሸንፋል። በጣም ናይስ። ስለዚህ ፖድካስቲንጉ ትንሽ ዲስኮምፎርት ሰጥቷል ወይስ you don't mind? ፖድካስት ላይ ስትቀርብ አሁን መንገድ ላይ እንትን ላይ ያየውክ ምናምን የሚሉ ነገር does it bother you? No. ያን ያህል አይደል። ራንደም ሳታስበው ነው የሚመጣው። የሀገራችን ሰዎች በጣም ሪስፔክትፉል ናቸው። በጣም ማለት እንግዲህ ሌላ ቦታ የምትሰማው እንደዚህ ተቸገርኩ እንደዚህ ያደረኩ ምናምን ሰላም ስላየሁ ነው ደስ ብሎኛል አለቀ በቃ እዛ ጋር። ወይም ሳታስበው ሬስቶራንት ቁጭ ብለህ ወይም ውሃ ወይ ማኪያቶ ይመጣልሃል ብዛት በቃ ያ ከዛ የሚያልፍ ነገር የለም። አንዳንዶቹ በጣም የሆነ የከነከራቸው ነገር ካለ ቆይ ስለዚህ ነገር ግን ልጠይቅ። ግን አሁን እዚህ መንገድ ላይ ያስቆመኝ ልጅ ራሱ እኔ ወደ አቀበት እሱ ወደ ቁልቁለት ሲወርድ ነበርና መንገዱን ቀይሮ አንተ እየሄድክ ልጠይቅ ምናምን ብሎኝ ማለት ነው። የዛን ያህል ድረስ በቃ አክብረው ነው እና በጣም አያስቸግርም። ፕላስ እንደ ሙዚቀኞቹ እንደ ፊልም ሰሪዎቹ እንደ ሞዴሎቹ በጣም ትልቅ ሬኮግኒሽን የለም። በጣም ትንሽ እኮ ነው። ግን የሚያውቅህ በደንብ ያውቃል። ሬኮግኒሽኑ ይለያያል። ለምንድን ነው ታውቃለህ? ሴሌብሪቲ አንድ ዘፋኝ ሚውዚኩን አይተው you admire deep inside ምን አይነት ሰው እንደሆነ አታውቅም። አሁን ፖድካስቲንግ ላይ እና እንደዚህ ስትቀርብ ውስጥህን ያውቁታል። ምክንያቱም ራስህን እየገለጽክ ነው እዚህ ጋር አይደለ? ማንነትህን እዛች ጋር ያልካት ባለፈው ግን ስለ እንትን ያወራሃት እንዴት ነች ምናምን ገባ አይደለ? they know who you are at a certain level ያውቁሃል ማንነትህን እና የሆነ የሚያውቅ አይነት ስሜት ነው የሚመስለው። that's the power of podcasting ገባ? ከሌላው የሚለየው ሴሌብሪቲን የሚመጡት ታካሚዎች ፖድካስትን በደንብ አይተነዋል ብለው አንዳንዴ ከዛ ውስጥ ይጠቅሱልኛል። እንደውም ምን ያልኩትን ነገር በጣም 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 አይ ናይስ። በአመት አንዴ ግድ ይላል። እነዚህ ዳያስፖራዎች ያመጡት ጉንፋን እንዴት
እነሱ ናቸው ያመጡት እንትኑን ልክ የገና የፈረንጅ ገና ስትደርስ አንዳንዱ የሚችለው እንደውም ከገና በፊት እነሱ ይሄ ትልቅ ተርኪ የሚበሉበት እንትን አለ ታንክስጊቪንግ ገናን ከዛ አዲስ ዓመትን ከዛ የኛን ገናን አካቶ ትልቅ እረፍት ልታገኝበት የምችለው ጊዜ ያኔ ነው። ደምንም ተማሙተ ከቻልክ 4 ሳምንት አለዚያ ከቻልክ 3 ሳምንት አንዳንዶቹ ጥምቀትንም ይጨምራሉ 4-5 ሳምንት ተሟቅተህ ከዛ በጣም ብዙ ሰው ይመጣል። ልክ እነሱ የሚመጡበት ጊዜ እዛ ፍሉ ሲዝን የሚባለው ነው። በጋ ነው ፍሉ ሲዝን የቻለው ፍሉ ሲዝን ቫክሲን ምናምን ተከትቦ ምናምን ይመጣል እና እዛ እየሰማ ነው እኮ ነው ዜና ላይ ምናምን በጣም አደገኛ ፍሉ ሲዝን ነው ምናምን እየተባለ እዚህ መጥቶ አሰራጭቶት ሄዶ አሲዞኛል እያልከ ሁለተኛ ሳምንት ይሆነኛል ድኗል። ግን እዚህ ትንሽ የቀረ ሳል አለ በደንብ አልወጣለ። እንዴት ነው ትሪት የምታደርገው ጉንፋን ሲይዝ? ይለያል። እኛ ኖርማል በሜዲካል በሕክምናው እንትን ኮልድ እና ፍሉ የተለያዩ ናቸው አይደለ? ሁለቱም ቫይረሶች ናቸው። ግን ይሄ ራይኖ ቫይረስ ምናምን የሚባለው ኮልድ ቀላል ነገር ነው። ትንሽ አፍንጫህን ይይዛል፣ የሚወርድ ንፍጥ አለ፣ ትንሽ ሊያስልህ ይችላል። ፍሉ ቫይረስ ትኩሳቱ ምኑ የማታው ቅዠት ሰውነት ድክም የማለቱ ማስል የሚያመው ምናምን አለ አይደል? እንደ ኮቪድ ያደርገዋል። ኦልሞስት እንደ ኮቪድ ያደርገዋል። የኮቪድም የተለየ ቫይረስ ነው ማለት ነው። የቫይረሶች ስለሆኑ እነዚህ ነገሮች ቫይረሶች ኔሴሰሪሊ ትሪትመንት የላቸውም። ሰውነትህ ነው ትሪት የሚያደርጋቸው። ግን ሲምፕተሙ በመጣ ቁጥር አንተ ሲምፕተሙን ትሪት ማድረግ ትችላለህ። ለምሳሌ ራስ ምታት ስትል ምን አይነት ራስ ምታት? ብዙ ጊዜ የሳይነስ ኮንጀሽኑ ነው። ስለዚህ ዲኮንጀስተንት ልትወስድበት ትችላለህ። ጆይንቴን አመመኝ ስትል ኖርማል አንታይ ፔን ነገር ለሱን ልትወስድ ትችላለህ። እንደውም አንዳንዴ ዲኮንጀስተንት ውስጥ አለ አይደለ ታይለኖል ይጨመርበታል። ታይለኖል ለምን ዲኮንጀስተንት ውስጥ ተጨመረ ብለህ ስታስብ ማለት ነው። ሳል ካለው ሳሉን ሰፕሬስ የሚያደርግ ነገር ግን ደግሞ ሲረፕ ምናምን ማለት ነው። ፋርማሲ ገብተህ ከጠየቅ ለሳል መድኃኒት ካልክ ይሄ እንግዲህ ትንሽ ከፋርማሲ ጊዜም ላመጣ ነው። ለሳል ስትል ምን አይነት ሳል የሚለዋል? ደረቅ ሳል ነው እርጥብ ሳል? እርጥብ ሳል ካልክ ሀክታ ያለው ነው። ሀክታውንም ለማስወገድ ማለት ነው። እኔ ፋርማሲ ስኩል እያለሁ ይሄን ጥያቄ ጠይቄያለሁ። እንዴ ሀክታውንማ እኔ እያስወገድኩ ነው፣ ለምንድን ነው እዛ? እና ካፉን ሰፕረስ ደግሞ ለምን ታደርገዋለህ? መውጣት አለበት ብዬ የማወጣው ከሆነ ካፉ እንዴት ሰፕረስ ይሆን? ከዛ ሲያስረዱኝ ትዝ ይለኛል ክላስ ውስጥ ስለጠየቁ፣ አንደኛ ካፍ አክቲቭሊ ራስን ብለህ መሳል ትችላለህ። ሁለተኛ አሁን እኔ ይሰማኛል ውስጥ እዚህ ጋር ያለው ግን የሚወጣ አይደለም። ብዙ ጊዜ እንደዚህ አይነቱ ውስጥ ያለው ሀክታ ሚውሲን የሚባል ፕሮቲን አለ፣ ስቲኪ ነው። ያንን ስቲኪ ፕሮቲን ለማውጣት እሱን ስቲኪነሱን የሚያሟሽ መድኃኒት ያስፈልጋል። ስለዚህ ካፍ ሰፕሬሰን ስትል ጓፌነስን የሚባል መድኃኒት ያለበት ጨምሮ ይሰጠዋል። ጓፌነስን ይሄንን የሚያሳሳ ነው ሀክታው። ካፍን ግን ለጊዜው ሰፕሬስ ያደረገውና ሳስቶ እዚህ ጋር ሪቴክስ ያደረገው ስትለው ንቅል ብሎ ይወጣል። ውጭ ሀገር ከሄድ ሚውሲኔክስ ምናምን የሚሉት መድኃኒት አለ። እዚህ ሀገር ከሆነ ጓፌነስን። ግን እንደዚህ ሲምፕተሞቹን እየመረጥክ ነው ለጊዜው ማለት ነው። የሀገር ውስጥም ያሉት ባህላዊዎቹም ሲምፕተሙን ነው ትሪት የሚያደርጉት። የጂንጀር ሻይ ጠጣ ትባላለህ። ጂንጀር ያው አንታይ ኢንፍላማቶሪ ቁጣን የሚያመክን ልትለው ትችላለህ። ስለዚህ እዚህ ጋር ያለውን ኢሪቴሽን ብዙ ጊዜ የጉሮሮ ፔን ካለህ
ግን ያው ጉንፋን ተብሎ አንድ ላይ ሁሉም ሲምፕተም ታይቶ በቃ ጅንጀር ጠጣበት ትባላለህ። ግን ዩዥሊ ሜዲካሊ ፕሩቭን የሆነው ነገር ትሮት ፔን ምናምን ካለ እሱን ካም ዳውን ያደርግልሃል ይላል። ማር ከጨመርክበት ትሮትህን ኮት አድርጎት ይገባል። ስለዚህ ያ ኢሪቴሽን አይኖርም። ስለዚህ ብዙ ጊዜ ኢሪቴትድ ሲሆን ነው ብሎ ሰውነትን ለማውጣት ስለዚህ እንደ ካፍ ሰፕረሰንት ምናምን ያደርገዋል ይላል። በጣም አሪፍ ሳይ ካሁን ይገኝ ያንገር እንደውም ባሰብህ አሁንም ምንድን ነው ወስት ሲክሬት በቀን አንዴ ነው አሁን የምትበለው? አየህ ቅድም ያወራ ነው አሁን አንድ ነገር ስል ሰው ሰበካ ይመስላል። ዲስክሌመር እናስቀምጣለን። ዲስክሌመር ማስቀመጥ አለብን። ሲርበኝ ነው የምበላው። ኦኬ ብዙ ጊዜ አንዴ ነው የሚርበኝ። ጠዋት ላይ ረበህ ማን ቁርስ አልበላም? ቁርስ በልቻለሁ ዛሬ። ኦኬ ምክንያቱም ቀጥታ ስራ አልገባውም እና ትንሽ ነቅቼ ፑል እየተጫወትኩ ነበር እና ኦትሚል አማረኝ። አክቹዋሊ ኦትሚል አይደለም ያማረኝ እውነቱን ለመናገር ቤቴ ተምር ገዝቻለሁ እና ተምር አማረኝ እና ግን ለብቻው ደግሞ በጣም ይጣፍጣል። ግን ተምሩን ኦትሚል ውስጥ ባደርገውና ሙዝ አለኝ ሙዙን ብከትፈውና ስለዚህ ኦትሚል ማለት ነው። ስለዚህ ውስጥህን በደንብ ታዳምጠዋለህ ማለት ነው። የሚያምርህን ሲርበህ ነው የምትበላው። ላይክ ዩ ሊስን ቱ ዮር ባዲ ነገር ነው። ቶሎ ቶሎ የሚርበው ሰው አንዴ ነው የበላሁት። ጠዋት ስራ ከገባ ጠዋት እነሳ ርቦኝ አልነሳም። ምናልባት ሰውነቴ ስለለመደው ይሆናል በሕክምናው ጥናት ጊዜ። ግን ህፃን ሆኜ ትዝ ይለኛል በቃ እንዴ ቁርስ ገና ነው እንዴ ስል ረሃቡ ነበር። አሁን ረሃቡ የለም። ወደ 9 ሰዓት 10 ሰዓት አካባቢ ኖርማሊ የሚርበኝ ጊዜ ያን ጊዜ አካባቢ ነው። ያኔ በላለው። ስለዚህ ምሳም ማትለው ራትም ማትለው መሃል ነገር ላይ ነው። ለኔ ግን በደንብ ጥርቅቅ አድርጎ የሚይዘኝ ነው። አሁን በቀን አንዴ ከበላ ምን አይነት ምግብ ነው የምትበላው? ሁሉም አይነት ኒውትሪሽን ያለው ነው ዩዥሊ። በልምድ ምክንያት እንደዛ ሆኗል። የሆነ አትክልት እወዳለሁ ከስጋ ነክ ይልቅ እና ብዙ ጊዜ ዋናው ምግቡ አትክልት ነገሩ ነው የሚበዛው። ከዛ ከጎኑ ወይ ቺክን የለም እንዴ ወይ ትንሽ ምስር የለም እንዴ። ግን ምስር ስለሚፈልገው ነው እንጂ ሰውነቴ ወይም ኦልሬዲ እንደዛ ብሎ ኮንቪንስድ ሆኗል መሰለኝ። እንደዚህ አይና ለሰው ለመናገር ማክሮ ኒውትሪየንት እና ማይክሮ ኒውትሪየንቶች አሉ አይደለ? ያው ማክሮ ስንል ካርቦሃይድሬቱን ፋቱን እና ፕሮቲኑን ያጠቃልላል ወይ ነው። ከ18 ዓመቴ ጀምሮ ፎከስ አደርግ ነበር እንደዛ። ሲሰራ እንዴት ነው ግን ይሄ ማስል ዲቨሎፕመንት ማጋዚን ታነባለህ ምን ትላለህ። በኋላ ወደ ጤና ሳይንስም ውስጥ ስገባ እሱ ነገር በየጊዜው በየቀኑ በየወሩ በየሳምንቱ እየተሰበከ ምናምን ሲመጣ ልክ የሆነ ፕሌት አይተህ እንዲህ አይተህ ትገመግመዋለህ አይደለ? ዝም ብለህ አይተህ አውቶማቲክሊ አይታይና እንጀራው አለ፣ እንጀራው ካርቦሃይድሬት ነው። እዛ ጋር የዶሮ ወጡ አለ፣ እንቁላል ካለበት እንቁላሉ ፕሮቲን አለው፣ ፋት አለው፣ ኮሌስትሮል። ሰከንድ አይፈጅብህም አይተህ እንትን ለማለት። ዶሮ ወጡን ስታወጣ ከላይ ያለውን ቅቤ ታያለህ፣ ፋቱ አለ ምናምን ትላለህ። ለማክሮ ኒውትሪየንት ያህል ይሄ ነው። ማክሮ ኒውትሪየንቱን ነው እንጂ ማየው ማይክሮን አላይ። ይሄኛው ውስጡ ኮባላሚን አለው ወይ ይሄኛው ውስጡ ስል። ምክንያቱም ኢን ጀነራል ያው አትክልትህን ፍሩትህን ምናምን ከበላ እነዚህ ጥቃቅኖቹን ነገሮች ምንም ያህል እንትን ድክመት ሳታፈስበት የሚገባ ነገር ነው ማለት ነው። አንተም እኔም ስለ ቫይታሚን ከማወቃችን በፊት በ7 ዓመታችን በ5 በምናምን ዓመታችን ምንም ዴፊሺየንሲ አልነበረንም። እርግጥ እኔ እንጃ ስለ እንግዲህ ለህፃንነት አላውቅም አይደለ? I don't think አልተነገረኝም። እንደው አለመነገር ብቻ ሳይሆን አብዛኛውን ሰው አሁን ማልቲ ቫይታሚን ታብሌት ሁሉ የሚወስዱ ሰዎች አሉ አይደል? እሺ እስቲ እንጀምር ብለህ ቫይታሚን ኤ ዴፊሺየንሲ ምን ይፈጥራል? ምንም አይን ሲዞር ታያለህ። B5 ዴፊሺየንሲስ B12 ዴፊሺየንሲ። እነዚህ ነገሮች ሁሉ ምንድነው የሚያሳይ?
የቫይታሚን ዴፊሽንሲ የሚባለው በሽታ እኔ እንጃ እንግዲህ ከተማ ውስጥ ከሆንክ ሬርሊ ነው የምታየው። ዘመድ ይዞት ይሄማ እንትን ፔላግራም የሚባል በሽታ ሰምተውም የምታውቅ አይመስለኝም። ስለዚህ ሬር ነው ከተማ ውስጥም ሬር ነው በጣም። ኒውትሪሽናል ዴፊሽንሲ ራሱ የኛ ወሬ ሁሌ እንደዚህ ታንጀንሻል ነው። ስለዚህ ማውራቱን ካልቀረው በዚህ ቫይታሚን የሚባለው ነገር መጀመሪያ ራሱ የተገኘው መቼ መሰለ? 1850 ምናምን ውስጥ የመጀመሪያው ቫይታሚን ታያሚን የሚባለው ቫይታሚን ነው። ታያሚን ምንድነው? B1 ቫይታሚን B1 መሰለኝ። ታሪኩ ግን ኢንትረስቲንግ የሚሆነው ለምንድን ነው? ኤዥያ ውስጥ ነው የተገኘው እና ኤዥያ ውስጥ ብዙ ሰዎች መሞት ጀመሩ። ቤሪ የሚባል በሽታ ማለት ነው። የበሽታዎቹ ስም ራሱ ጤና ሙያ ውስጥ ካልሆንክ እንደ ጉንፋን እንደ ጭርት ምናምን የምታውቀው አይደለም ማለት ነው። ስለዚህ ብዙ ሰው መሞት ጀመረ እና እንዴት ነው ይሄ ነገር? ኢንዶኔዥያ ውስጥ ነው። እንዴት ነው ይሄ ነገር? ኢንዶኔዥያ ያኔ የዳች ኮሎኒ ናት። ከዳች ክርስቲያን አይክመን የሚባል ዶክተር ይልካሉ፣ ሳይንቲስት ይልካሉ። እስቲ ይሄንን ነገር አጥናው ተብሎ ከዛ የሚያውቀው ምንድነው? ኦኬ እንደዚህ አይነት ነገር ካለ ያኔ በጣም የወጣው ጀርም ቲዮሪ የሚባለው ነገር ነው። ጀርሞች የሚባሉ ነገሮች አሉ። ሰውን ለካ የሚያኮላሹት እነሱ ናቸው። አዲስ ሳይንስ ነው። ሳይንቲስት ከሆን ከሱ ነው የምትጀምረው ከምታውቀው። ስለዚህ ይሄ ቤሪ የሚባለው በሽታ የያዛቸውን ሰዎች ይሰበስብና የነሱ እንደም ይወስድና ወደ ዶሮዎች ይወጋል። ከዛ ከነዚህ ዶሮዎች አሁን ቤሪ ይዛቸዋል። የማይወጉ ዶሮዎች ደግሞ ብሎ ሌሎች ዶሮዎች ያስቀምጣል። እነዚህ የተወጉ እነዛ ያልተወጉ እነሱን ለብቻቸው እዛ ለይቶ እንትን ይላል። ሁለቱም ዶሮዎች ይሞታሉ፣ የተወጉትም ያልተወጉትም ነው። በቃ ታክካለህ ራስን እንዴ ከተወጋው እሺ ከጤናም ሰው ደግሞ ልሰደም ትላለህ። ተወጋቸዋል፣ አሁንም ይሞታሉ። እሱ ጀርሙን የሚወጋ መስሎት ማለት ነው። ከዛ ቆይ ምናልባት በአየር ነው የሚዛባው ይሄ በሽታ መሰለኝ። ስለዚህ የተወጉትን ዶሮዎች እዚህ እናርግና እንትኑን እንከፍለዋለን ይላል። የሚኖሩበትን ዶሮዎች፣ ያልተወጉት ደግሞ እዛ ገኙ። አሁንም ሁለቱም ይሞታሉ። ቆይ ይሄ ምንድነው? በቃ እንደዚህ እንትን ተብሎ እንግዲህ በጣም ብዙ አይነት ፐርሚቴሽን አሉ። እነሱን እየሞከርክ ነው። ከዛ ደግሞ ቆይ እስቲ ለብቻቸው የሆነ ምግባቸው ሁሉ ይቀየርላቸው ተብሎ እንትን ይላሉ። ከዛ ያልተወጉት ዶሮዎች አይሞቱም፣ የተወጉትም ግን ተሽሏቸው መጡ። እና ያው የሳይንስ እንትን መሆኑ ምንድን ነው? ከዛ ሄደው ላብ ቴክኒሻኑን ሲጠይቁት አይ ያው ለዶሮዎቹ የምናበላቸው ምግብ ተወደደብንና ወደ በፊቱ ምግብ ቀየር ነው ይለዋል። ምንድን ነበር የምታበሏቸው? ሩዝ። ግን ያው ከሰው የተረፈውን ሩዝ ነበር። የሩዝ አመራረት ተቀይሮ ለካ ይህ ገለባው ምናምን ፉድ ፕሮሰሲንግ ቶ ገለባውን ምናምን ፏት አደረገውና ነጭ ራይስ ብለህ ታመልጠዋለህ። ይሄ ነው ምርጡ ራይስ ተብሏል። ሰው እሱን ይበላል። ለካ ሀስኩ ውስጥ ገለባ ውስጥ ነው ቫይታሚን ነው ያለው። መጥፎ ምግብ ይብሉ ተብሎ እንዴት የሰው ምግብ ትልቁ ይሰጣቸዋል ተብሎ ዶሮዎቹ እንትን ሲባሉ ኢቭን የተወጉት ለካ ሩዝ ምግብ እያበሏቸው ነበር የሚሞቱት። ለሰውም ይሄ ቫይታሚን ዴፊሽንሲ የመጣው አብዛኛው ፉድ ፕሮሰሲንግ የሚባለው ከመጣ በኋላ ነው የሰለጠነው ዓለም። አንደኛው ፉድ ፕሮሰሲንግ ወይም ስከርቪ የቫይታሚን ሲ ዴፊሽንሲ። ስከርቪ የሚባለው ነገር የመጣው እንዴት ነው? እንትኖች በጣም ላቀና ኔቪ እንትናቸው የእንግሊዞች የባህር ኃይላቸው በጣም ላቀና አይ ለ9 ወር ወደ እንትን መመለስ የለበትም መርከቡ ወደ ወደብ እንትን ላይ ነው። ስለዚህ ሎሚ፣ ብርቱካን ምናምን ነገሮች ያን ያህል አይጭኑም። እነሱ የሚበላሹ ነገሮች ስለሆኑ ማለት ነው ያኔ። ስለዚህ
ራሱ የሳይንስ መምጠቅ ነው። ኦኬ እንደዚህ ትላልቅ መርከቦች መሰራት ጀመሩ፣ ትላልቅ ምግብ ይይዛሉ ምናምን፣ ግን ስፖይል የሚደረግ ነገር አትይዝም። ስካርቪ የሚባለው በሽታ ነው። ከዛ በፊት ግን አያውቀውም ሰው ተስፋፍቶ ሲመጣ ነው እኮ። ግን ታዲያ እንደዛ ካመጣው ይሄ ማደርን የሚባለው ላይፍ ካመጣው አሁን ማደርን የሚኖረው ሰው ደግሞ የለበትም። እሱ ለምንድን ነው? ኤኒ የምትበላው ምግብ ፎርቲፋይድ ሆኖ የሚመጣው። ዛሬ የበላው ኮርንፍሌክስን ብታይ ፉድ ይከቱበታል ነው። አብሶሉት። ኦኬ ወተት ፎርቲፋይድ። አሁን እንግዲህ ኢትዮጵያ ውስጥ ሆነ በተለይ መሀል ከተማ ካልሆንክ እስቲ የሳምንቱን አስቤዛ ገዝተና ወይ ለቤተሰብ የሚላከው ሰው ገዝተውና ተብሎ ልክ አስቤዛው ተገዝቶ ሲመጣ ብታየው ምንድን ነው የምታየው? ጎመኑ እዚህ ጋር አለ፣ ሽንኩርቱ እዛ ጋር አለ፣ ቲማቲሙ እዚህ ጋር አለ። ስጋ ቤት ተሄዶ አክቹዋል ስጋው ተቆርጦ የተመጣ ሊኖር ይችላል። ምንም ፕሮሰስ የሆነ ነገር የለም። ከፋርም ኦልሞስት ቴብል ነው አይደለ? እሺ አሜሪካ ደግሞ የሳምንቱን አስቤዛ ስትባል ካርቶን ነው የምታነሳው። ካርቶንና ፕሮሰስ የሆነ ጣሳ አይደለ? ኦ ኮርንፍሌክስ ኢቭን ደ ሚልክ። አሁን ደ ሚልክ ስንት አይነት ሚልክ ነው ያለው? እኔ እንቁላል ልገዛ አንዴ ጠዋት ራስካውስ ኦፍ ኮርስ ታውቀዋለህ። ራስካውስ ገብቼ ወካነ ኤግ የኤግ አይል እዛ ጋ ነው ሄድኩኝ። different kind of eggs, grade A, triple A, and I just want egg. አንዱ ነጭ ነው አንዱ ምናምን ኤግ ደግሞ ዶሮዎች ሲጥሉት እንትኑን ኤግ ሲወልዱ ነው የሚባለው። ሲጥሉት አይደለ? ኤጉን ኮት የሚያደርገው እንትን አለው የሆነ ልፋጭ ነገር ይመስል፣ ግን ከእንትን ካለ በኋላ ይደርቃል። እሱ ነገር it's a protective coating። ስለዚህ የተጣለ እንቁላል ብድግ አድርጋ አስቀምጠህ፣ እኛ ሀገር እንቁላሉ ሲመጣ መኪና ውስጥ ምናምን ይመጣልሃል። ፈረንጅ ሀገር እሱ ይታጠባል መጀመሪያ አይደለ? እሱ ስለሚታጠብ ያ እንቁላል ቀጥታ ሪፍሪጅሬትድ መሆን አለበት፣ ይበላሻል። እዚህ ግን እንቁላል ሱቅ ነው የሚያስቀምጡት። ፉድ ፕሮሰሲንጉን በጨመርከው ቁጥር ናቹራሊ ፕሮቴክቲቭ የሆኑት ነገሮች ኦርጋኒክ የነቱ እየጠፋ ይመጣል። እና እኔ እዚህ ሀገር ለማንም ሰው ቫይታሚን ሬኮመንድ አድርጌ አላውቅም። አዘ ዶክተር የሚወሰደው ቫይታሚን አድርጌ አላውቅም ለማንም ሰው። ውጭ ሀገር ደግሞ አሜሪካ ሀገር ስታንዳርድ ኦፍ ፕራክቲስህ ሊያስገድድህ ይችላል። ምክንያቱም አሁን ባለው ፉድ ፕሮሰሲንግ መጠን የሚመገበው ሰው ዴፊኒትሊ የሆነ ኒውትሪሽናል ዴፊሽንሲ ሊኖራቸው ይችላል። ምክንያቱም የፉድ ፕሮሰሲንጉ መጠን በጣም ስለበዛ፣ እንደ ቅድም እንዳልኩ አስቤዛው ተገዝቶ ምንም ፔይ አቴንሽን ማድረግ እንኳን የለብህም። ምንድነው በላ ምናምን የለብህም። ሁሉ ነገር ተሟልቶበት ይቀርብልሃል፣ ትንሽም ብትሆን ማለት ነው። አሜሪካ ሀገር ግን ቺን ካርቶንና ቺን አድርጌ ነው በላ ፒናት ባተር ሳንድዊች እወዳለሁ ይልሃል። ኮሌጅ ካሉ ራመን ኑድል ብቻ ነው የሚበሉት ወይ ምናምን። ያኔ አሁን ማሰብ አለብህ፣ ይሄ ሰው በጣም ኒውትሪሽናል ዴፊሽንሲ ሊኖረው ይችላል። ስለዚህ እዚህ ሀገር ምናልባት ከተማ ለሚኖር ሰው እሱ ጋር ያልከኝ ፓውዝ ዳታውን አሁን እኔ ብለድ ወርክ አሰርቼ በጣም ትልቁ ዴፊሽንሲ ቫይታሚን ዲ ነው። ልክ አሁን ልለው የነበረው ነገር ኦኬ አም ሶሪ ቫይታሚን ዲ ምንድን ነው ምን ሆነ ነው ያለኝ። ገብቷል ማለት ፀሐይ እንደዚህ ያለበት ሀገር ሆነ ሼድ ላይ እዚህ ውስጥ ነን። ፀሐይ አይነካም ብዙ ጊዜ እና ሞደርን ሊቪንግ ፀሐይ አይነካም። ፀሐዩ ደግሞ ቀጥታ ስኪን ላይ ነው ሪአክሽኑም የሚኖረው ስኪን ላይ ነው አይደለ? መጀመሪያ የምናደርገው ምንድን ነው? ይሄ አዲስ አበባ ፀሐይማ አይቻልም ብለህ ወይ ሻንጥላ መያዝ አለብህ። በጣም ያቃጥላል። ቦርሳዬ ውስጥ ያለኝ ባርኔጣ ነው። ወክ ማድረግ ከሆነ ይሄኛው ስኪን እንኳን አይነካውም። ይሄኛው ስኪን እንኳን እና መንካት አለበት ነው ግን የምትለው አክቹዋሊ ፀሐይ መሞቁ አይደለም፣ ሰውነትህን መሞቁ ሳይሆን ፀሐይ ሬዲዬሽኑ ስኪን ውስጥ ያለውን ኬሚካል ነው መቀየር ያለበት። ሶ ኤክስፖዝድ የሆነ ስኪን ላይ ነው። በመስታወት ውስጥ ከገባ ይሰራ ማለት ነው። በመስታወት ውስጥ ሬዲዬሽኑ ይገባል።
ግን ስኪን አሁን ይሄንን ብሸፍነው ብዙ ጊዜ ደግሞ ኢቭን መኪና ሲነዱ እንዲያደርገ የምትነዳ ከሆነ ይሄኛውን ተቆራል አሁን ይሄኛው ተቆራል እና ከማቃጠሉ የተነሳ እቺን መጋረጃ ታደርግባታል። መኪናዎች ውስጥ አይቻለሁ ታክሲ ላይ እቺ እንኳን እና አክቹዋል ስኪን ሰርፌሱን ካልነካው ሸሚዝህ እዚህ ድረስ ከሆነ ባርኔጣዬን ካደረው ወጥተህ ያን ያህል ደግሞ አንቆይም። ኧረ ሊጠብሰኝ ነው ብለህ እንትን ትላለህ አይደለ? ስለዚህ እሱ ልክ አይደለም ነው እሱ ሊያሳንሰው ይችላል። ለምንድን ነው አብዛኛውን ጊዜ የከተማ ውስጥ ነዋሪ የሚያልኩት ለምንድን ነው? እንግዲህ የዛሬ ቀኔ ጠዋት ተነስቼ እንዳልኩ ፑል ተጫወት፣ ቁርስ በላሁ፣ ቤት ውስጥ ነኝ አይደለ? ከዛ በኋላ ጃኬቴን አደረኩ፣ ሄልሜት አለ፣ ሞተር አለ። ልክ እዚህ ጋር እስክመጣ ድረስ ፀሐይ ኤክስፖዝድ እቺ ሰርፌስ ብቻ ናት ምናልባት ሞተሩን የያዘበት። እሷ ልክ እዚህ ጋር አቆምኩኝ፣ ገባሁ። አሁንም ፕሮቴክትድ ነህ። ምናልባት ከዚህ ስወጣ ግብዣ አለብኝ የምሳ፣ በመኪና ነው የሚሄደው። ጃኬቴን አድርጌ ምናልባት ሸሚዝ ደርብ ይሆናል። ምሳ ገባለሁ፣ ቁጭ ላለው ምሳ በላለው። መቼ ነው ፀሐዩ የሚነካኝ? ሞደርን ሊቪንግ ያልኩት የከተማ ነዋሪ ከሆንክ መኪና ውስጥ ገብተህ ስራ ትገባለህ፣ ምን ትላለህ፣ ደክሞ ትመጣለህ። አንተ ግን ያን ያህል ወይ የሆነ መስሪያ ቤት ሄደህ ተሟክተህ ምናምን ቀን ሙሉ ስትል አንደር ዘ ፕሮቴክሽን ነው ያለው። ህፃን የሆኑት ግን የላቸውም አሁን ምክንያቱም ትምህርት ቤት ናቸው። ትምህርት ቤት ሲወጡ ኳስ ሊጫወቱ ነው። ጃኬቴን አውልቅ ይላል፣ ያስቀምጣል። ጸዋራ ላይ በደንብ ትጫወታለህ፣ በደንብ ትንሽ ይቀካል። ወይም እርሻ የምትሰራ ከሆነ ይህንን ጠቅለል አድርገህ እጅህን እርሻ ውስጥ ገብተሃል፣ ፀሐይ ይመታል። ስለዚህ ሞደርን ሊቪንግ ያመጣው ነገር አንተ ብቻ አይደለህም። ባይ ዘ ዌይ ኦልሞስት ኤቭሪባዲ ሞደርን ሊቪንግ ያለበት ኖርማል የስራም ቀን ቢሆን ጠዋት ስራ ገባለሁ፣ ሰርጀሪ ውስጥ ነኝ፣ የተወሰነ ያህል ሰርጀሪ እንትን እላለሁ፣ ከዛ ከስራ ወጣለሁ፣ ከዛ ወይ ካፌ ሄጄ እቀመጣለሁ። so that do you take supplement vitamin D2 D1 የሚሉት አለ D3 እንደረለ ከካልሲየም ጋር የምትወስደው ምናምን ከኬቱ ጋር አሪፍ ነው ይላሉ። አሁን እኔ በደጠቅ የፈለኩት የሰንላይት ኤክስፖዝድ ማድረግ ስኪንህና ሰፕሊመንቱ መውሰድ is it the same? ሰፕሊመንት ብዙ ጊዜ አሁን ኤኒ ወተት ከጠጣ ምናምን ካልክ ሬጉላርሊ ማለት ነው። ኢቨን የኛ ሀገሩ እንትን አሁን ፕሮሰስድ ከሆነ ፉድ መራቅ የሚቻል አይመስለኝም። ቢቻል ጥሩ ነው፣ ግን ባላንስ ማድረግ መሞከር ነው። ግን እሱም ይህን ሁሉ ህዝብ ለመመገብ ስትል ፋስት የሆነ ነገር ስትፈልግ ፕሮሰስድ የሆነው ምግብ ጣዕሙም ስለሚጥም አብዛኞቻችን ቀስ እያለን ወደ ፕሮሰስ ወደ የሚሆነው መሄዳችን አይቀርም። አሁን ልክ ወተት ስል ምንድን ነው ትዝ ያለኝ፣ እኛ ስናግ አንጦጦ ስንኖር ማለት ነው ከሽሮ ሜዳ በላይ አቶ ኦላና የሚባሉ ሰው የነበሩ እና ከአቶ ኦላና ቤት ወተት አምጡ ይባላል። እንደታለበ ትመጣለህ፣ ሁሌ ኮምፕሌን እናደርጋለን። ላሞቹ የበሉት ፍሩሽካ አይጣፍጥም፣ ይኸው አሁን ወተት ውስጥ አለ ወይ እንትን ይሰጣቸዋል፣ ሽንኩርት ሲላጥ እጣጩ፣ ከዛ ወተቱ ሽንኩርት ይለኛል ትላለህ ምናምን። ግን ሊትራሊ ታልቦ ይመጣና ፍሬሹ ትንሽ ተፈልቶ ይሰጣል አይደል? አሁን ግን part of that is processed ሆኖ ማለት ነው። ፕላስቲክ ውስጥ ተደርጎ ፕላስቲክ ውስጥ እንዲቀመጥ፣ ከዛ ምን ያህል ሊቀመጥ ይችላል even refrigerated ቢሆን። አንዳንድ ወተት ደግሞ ካየኸው refrigerated መሆንም የለበትም። በተለይ አሁን ጋራ ማርት ምናምን ሄጄ ሳይ አንዳንዴ ከአረብ ሀገር የሚመጡ ወተቶች አሉ ውስጡ ፕሪዘርቬቲቭ ስላለው እስካልከፈትከው ድረስ ሸልፍ ላይ ነው የሚቀመጠው። is that even milk? ማለት ፕሮቲኑ አለው፣ ዌይ ፕሮቲን አለው፣ ኬሲን ፕሮቲን አለው፣ የወተቱ ፋት አለው፣ ቫይታሚኖቹ ውስጡ አሉ። ግን እንዳይበላሽ ነው የሚፈለገው። ከፕሮሰሲንግ አናመልጥም ብለህ እኮ አሁን I totally understand። ግን ምንድነው what's the difference? አሁን ለምሳሌ ኒዶ የሚባል ታውቀዋለህ አይደል? ኒዶ ፓውደሩ ከጀርባው ሌብሉን ብታነበው የተለያየ አይነት ሚነራልስ ቫይታሚንስ ምናምን ዝርዝር አለው።
እሱን መውሰድና እኛም for the longest እዚህ ጋር ወተት ቤት አለ ከፎቁ ጀርባ ከዛ ነበር የሚመጣው ከዛ ነው መጠጣው እሱን መጠጣትና ያኛው ኒዶ መጠጣት what's the difference ሁለቱም እንትን ቫይታሚኖቹ ምኖቹ ካሉት እንደውም የኛው ሊሻል አይችልም ወይ የሚል ጥያቄ አለኝ ጥሩ ጥያቄ በእጅ ዙር ልመልስልህ ቫይታሚኖች ስትሄድ A B ይለን አይደለ A B C D E K F G H የት ገቡ አሉ yes that's a good ነበሩ ቢ ተብሎ መጀመሪያ የተገኘው ቫይታሚን በኋላ ሲከፋፈል ለካ 8 አይነት ቢ አለ ተባለ ከዛ ስለዚህ B1 B2 B6 እየተባለ እሱ ራሱ ማለት ነው የሰው ዕውቀት እስካወቅባት ጊዜ ድረስ ማለት ነው አሁን ሳይንስ እዚህ ድረስ እስካለ ድረስ በደንብ እናውቀዋለን እኮ ስለ ኒውትሪሽን ልትል ትችላለህ አንድ ጊዜ ኒውትሪሽኒስት አስማምጥተ ነበር በጣም ደስ የሚል ኢንተርቪው ነበር እሱም ብትጠይቀው አስተማሪ ነው እንደው honestly ምን ያህል ነገር ነው ስለ ኒውትሪሽን የሚታወቀው ብትለው በጣም ትንሽ ነው የምናውቀው ምክንያቱም ኒውትሪሽንን ማጥናት ኤክስትሪምሊ ከባድ ነገር ነው ምናልባት እስረኞች ላይ እሱም ፌር አይደለም ግን አትሊስት የታሰረን ሰው ይሄን ብቻ ነው የምትበላው ይሄን ብቻ ነው የምትጠጣው ሌላ ምንም ነገር አታረግም አንተ ግሩፕ ደግሞ ብለህ መቶውን እዚህ መቶውን እዛ አለበለዚያ በሰው ሪፖርት ነው ምን ያህል በላ we don't have enough data ነው ልታገኘውም አትችልም እንቁላል እኮ ነው እንደዚህ አይነት ነገር እዚህ ሰው ላይ የከሰተው ትልና ያ ሰው ከእንቁላል ሌላ ስንት ነገር ይሰራል መኖሩ የተለየ ነው controlled environment ውስጥ አይደለም ሪፖርት ብቻ ነው የተቀበልከው ምን ያህል በላ ብለህ ሲጠጣ ስንት ስኳር ሻይ ውስጥ ያስገባል ሪፖርቱን ብቻ ነው የምሰማው ከዚህ ሰው ከዛ ሰው ስለዚህ አንተ የምትተማመንበት ዴታ ለማግኘት ኒውትሪሽን በጣም በጣም ከባዱ ነገር ነው ስለዚህ ኒውትሪሽናሊ አሁን ትንሿን ነገር ነው የምናውቀው አወቅንም ያለን ጊዜ ቫይታሚን ያሉትን ነገሮች መሰረት ሲጀመሩ ማለት ነው ከኢ ኬ ነው የምትገባው ቫይታሚን ኬ እና ከቢ ውስጥ ራሱ ለካ ቢ እንትን ያልነው ለካ ይሄ ሁሉ አለ B12 B1 B6 ምናምን እያልክ እነሱን ሁሉ ተርጉመ ማለት ነው ሌሎች ቫይታሚን ተብለው የወጡ ነገሮች ይሄኛው ቫይታሚን አይደለም ይሄኛው ኮፋክተር ነው ይሄኛው ቫይታሚን እኮ ኤንዛይም ኤፊሽንትሊ እንዲሰራ የሚያደርግ ነገር ነው ይሄኛው ግን ኮኤንዛይም ነው ምናልባት ማወቅ ያለብን ነገር እዚህ ጋር ያለ ነገር ሊሆን ይችላል እቺን ነው የምናውቀው እቺን በመናቃት ግን we can control nutrition ትልና ታረግበታለህ this is exactly how it started food processing ነገር this is how it started ሰውን ልታሳምነው ትችላለህ በመናቀው ነው ያው 50 cent vitamin water የሚል ነገር ነግዷል አይደል ምን ማለት ነው vitamin water ውስጡ ቫይታሚን አለ ይላል ነው ኦኬ ስለዚህ ሰውም ቫይታሚን ሲነገድበትም ሳይንቲስቶቹ በጥሩ ሁኔታ ኦኬ አወቅን በጣም ጥቃቅን አማውንት ሆኖ ለሰው ልጅ ግን በጣም ኢሰንሻል የሆኑ ነገሮች አሉ የምናውቀው እንዴት ነው እነዚህ ጥቃቅን የሆኑ የሚያስፈልጉ ነገሮች ግን በቂ ዕውቀት አይደለም ወይ ነው አሁን የምናውቀው ለምሳሌ አሁን ስለ ማክሮ ኒውትሪየንት ቅድም ስታወራ በቂ የኒውትሪሽን ኖሌጅ ነው ብዬ ነው የማምነው ይሄ ዳይሴክት አድርገን ሳይሆን የሰው ልጅ ካርቦሃይድሬት ካበዛ ካርብዝ ምን እንደሚያደርግ እንዴት ሹገር ሌቭል ስፓይክ እንደሚያደርግ ይታወቃል ጅቡ ብሎ ይወርዳል okay so it's better to have protein ከካርቡን ከምታበዛው ፕሮቲኑን ብታበዛው is always better ከሚሉት ነኝ አሁን ጠዋት ላይ ተነስተ ካርበን ከምትቀጠቅጥ ፕሮቲን ብታበዛው is way better ማብዛትን ባይሆን ፕሮቲኑ ኖሮት ሁሉም እኔ አሁን ልክ ቅድም እንዳልከው ነው ብዙ ጊዜ ማየው ልክ አየውና አንደኛ ከለርፉል ከሆነ ደስተኛ ነኝ
ከለርፉል ሲሆን ሄልዲ አይነት ስሜትም ይሰማኛል። ሁለተኛ ፕላን ቤዝድ ምግቡ የፕሌቴ ግማሽ ፖርሽን ቢሆን ደስ ይለኛል። ሳላድስ ቬጂዝ ምናምን። ፕሮቲኑ ደግሞ ፊትነስ ውስጥ እንዳለ ሰው የራሱ ጉዳት ቢኖረውም ፕሮቲን ሁሌ መብላት፣ ፕሮቲን ደግሞ በደንብ ካለው ደስ የሚል ስሜት አለው። ከዛ ትንሽ የካርብ ለሰውነቴ ይሄ በቂ ኖሌጅ አይደለም ወይ ነው? አይደለም። ኦኬ ሌትስ ዲስካስ። እሺ ልክ እንደዚህ በቂ ኖሌጅ ደረስን ብለን የምናወጣቸው ነገሮች በኋላ ላይ ነው ኮንሲኩዌንሱን የምናገኘው። I think vitamin B6 መሰለኝ ናያሲን የሚባለው ናያሲን ጎድሏል ተብሎ በሁለተኛው ዓለም ጦርነት ጊዜ ማለት ነው የአሜሪካ ምግቦች ውስጥ ፎርቲፋይድ እንዲሆን ተብሎ ናያሲን ምናምን ተከተተ። ኦኬ ናያሲን አፐታይት ስቲሙላንትም ነው። ኦኬ ሶ አሁን ገና ማለት ነው መቼ ነው የአሜሪካ ፋት መሆን የተጀመረው ብለህ ስታይ ኢቨን ፒክቸሮች ስታይ ማለት ነው 1940s 1950s ፐብሊክ ፒክቸር ታይ እና everybody was skinny ከተወሰነ ጊዜ በኋላ በሉን አደረጉ። ኢቨን people saying አሜሪካ ነው የምኖረው የተመጣጠነ ኒውትሪሽን ነው የምናደርገው የሚሉት still they're very fat። አሁን ተመልሰው ገና ቆይ ሜቢ ካሎሪ ኮንቴንቱ ብቻ አይደለም የሚባለው አሁን ነው የሚታየው። ሜቢ ማልቲ ፕሮሰሲንግ ኦፍ ፉድ ራሱ ፕሮሰስድ መሆኑ እነዚህን ነገሮች ሊያመጣ ይችላል እያልክ ማለት ነው። ሶ ያኔ የስ በጦርነት ምክንያት ኒውትሪሽን ጎድሏል ብለህ ምናምን አውቀነዋል ይሄንንማ ብለህ ናያሲኑንም ምናምኑን ጨምረ አብረ ስቲሙሌት ያደረከው አፕታይት እንትንም አለ። እዚህም ሀገር አሁን ይታዘዛል አልበላ ሲሉ ሰዎች ምናምን ቫይታሚን B6 ምናምን ትጨምርበት ለእንደዛ ነገሮች ያ አክቹዋሊ አንድ ያልጃለሁ ማለት ነው። ቫይታሚን አሁን ትዝ አለኝ አትሊስት ቫይታሚን ዲ ታዛለ። እንደውም ብዙ ጊዜ ቫይታሚን ዲ እና ካልሲየም ሰርጀሪ ስናረግ የአጥንቱ መሳሳትና አለመሳሳት ይታየኛል። እኔ ብዙ ጊዜ ስፓይን ላይ ስለሆነ ሰርጀሪ የማደርገው አንዳንዴ በጣም መሳሪያችንን የሚያሸግሩት አሉ። ላይክ መሳሪያን ያደረዱብሃል ምን አይነት አጥንት ነው ምናምን ብለህ አንዳንዴ ደግሞ ገና በመሳሪያው ነካ ስታደርገው ፍርስ የሚል አጥንት አለ። ሶ እንደዛ ሲሆን ሁሌ ካልሲየም እና ቫይታሚን ዲ ሬኮመንድ እናደርጋለን። ግን ያለን ዕውቀት ሙሉ ነው ብለህ ነው ሙሉ አይደለም ራሱ ኢንሱሊን ስፓይክ ማድረጉ ራሱ it's a very recent የተገኘ ነገር። ከዛ እሱን ምንድን ነው የምታደርገው? ኦኬ ኢንሱሊን ስፓይክ ሲያደርግ ሹገሩ ስፓይክ ስላደረገ እሱን ለመመለስ ነው ስፓይክ ያደረገው። ይሄ ነገር ከምን ጋር ኮሪሌትድ ይሆናል? ኮሪሌሽናል ስተዲስ የሚባሉ ማለት ነው። በአክቹዋሊ ለማያያዝ ከምን ጋር ነው ኮሪሌትድ የሆነው የሚለውን ነገር ለማያያዝ በጣም ከባድ ነው። በጣም ስንት ሰው ነው ኢንቨስቲጌት ማድረግ ያለብህ? አንዳንዱ ሰው ምንድነው ለዚህ ለረጅም እድሜ ሚስጥራችሁ ስትላቸው በቀን በቀን የምጠጣት አረቄ ይለዋል። እሺ ያ ሰው በቀን በቀን አረቄ ይጠጣል። ኮሪሌሽኑ አለ ትላለህ። ኮዙ ግን እሱ ነው ወይ? እነዚህ ካውዜሽን እና ኮሪሌሽን የተለዩ ናቸው። አክቹዋል ሕክምና ሳይንስ ውስጥ ይሄ የሚያሳብድ ነገር ነው። ካውዜሽን እና ኮሪሌሽን እና ኤኒ ኮሪሌሽናል ስተዲ ሲገኝ ብለህ ነው የምትወስደው። ኦኬ ምን ያህል መሄድ አለበት? ሲጋራ መጥፎ ነው ለማለት እኮ ካምፓኒዎቹ ኮሪሌሽናል ስተዲ ነው የምታሳዩት እያሉ እኮ ነበር። እና ስንት ዓመት ሄዶ ስንት ሰው ሞቶ ስንት ሰው እንትን ብሎ አሁንም ራሱ ሜቢ ሊሆን ይችላል ግን አላመንም በራሳችን እንገድበዋለን ብለው ማለት ነው። ሶ ኮሪሌሽናልን ኤቪደንስ ማድረጉ በጣም ከባድ ነው። ስለዚህ ገና ነው ሊሚትድ ነው ሳይንስ ገና አልደረሰበትም። ኒውትሪሽን በጣም ኮምፕሌክስ ነገር ነው። መጠየቅ ያለብንን ጥያቄዎች እንኳን አናውቀው ማለት የማናውቀውን አለማወቅ ለአንተ ይሰራል ምንድን ነው? አሁን ላናውቀው እንችላለን። አሁን አንተ ሳይክ honestly and I've known you for a while እና አሁን ያለህበት ፊዚክ
you look healthier, leaner. ገብቶሃል አይደል? ይሄ ሞደርን ላይፍ ላይ ብዙ ሰው ስታየው ሲመቸው የወፈረ ነው የሚመጣው። ያንተ ደግሞ you get leaner, masculine, ደረት ምናምን ምንድን ስለዚህ አልተመቸኝም አይደለ እሱን እንድናወራ ነው። ገብቶሃል አይደለ? ምን አድርገህ ነው እንደዚህ ይሰራል? is it exercise? I know savvy ነው ኤክሰርሳይዝ ላይ በደንብ ወይ ሜካፕ surgery ዶክተር ቴድሮስ ግን honestly በጣም I really admire it። እዚህ ላይ ስለ ፊትነስም እንዲወራ ነው። ገብቷል? አንተን የሚያደንቁ ሰዎች ይህንን ማወቅ ይፈልጋሉ ብዬ ገምታለሁ። እኔ ወደ ናቹራል ነገሮች ተመለስኩኝ። በፊትም አንናቹራል የሆኑ ነገሮች ላይ እበላለሁ ወይ እጠጣለሁ ወይ እንደዛ አዝናናለሁ ሳይሆን መጀመሪያ የነበረኝ እውቀት ስለ health and nutrition በጣም limited ነበር። እንደውም በ17 ዓመት መጀመሪያ ሚኒሶታ ስገባ ክላስሜቴን አገኘው ከቅዱስ ዮሴፍ ማለት ነው። አስቤ የሚባል አስቤ ኃይሉ ከዛ ባሊዝ የሚባል ባሊዝ US swim and fitness በጣም ብዙ ቼን የነበረው የታወቀ ጅም ነው። በየስቴቱ ነበረው እና ሁለታችንም ሳናወራ ግን አሜሪካኖቹን አየንና እኛ በጣም ቀጫጮች በጣም አጭሮች ነን። እኛ እኮ ገና 3ኛ 4ኛ ክፍል ያለን ነው ምን መስለውና ብለን ለካ ጂም ጆይን አድርገናል። ጂም ተገናኘ ካስፔዚ ነው ያለው ግርማዚ ነው ያለው እና ተዋወቅን። ከዛ አሰራሩንም አናውቀው ብቻ እንሞክራለን ምናምን። አንድ ጊዜ የሆነ ጥቁር እንትን ነው አሜሪካዊ መጣ አየንና ምንድነው የምትሰሩት? ስንት ዓመታችሁ ነው ምናምን? 17 ነው። በ17 እድሜያችሁ መጀመሪያ ሬዚስተንስ የሚባለው አንተ ስትራግል አድርገህ ማንሳት ያለብህ ነገር ነው። ማስል ለመጨመር አይደለም። ያለን እንሰማለን። ምንድን ነው የምትበሉት? Why you so skinny? like አሁን ምንድነው የምትበሉት? ያ ኦኬ። ግን ስለ ምግብ ስለ አመጋገብ ስለ ኒውትሪሽኑ ምናምን ካላወቅ በዛ ጊዜ ይሄ ማክሮ ኒውትሪየንት ምናምን ራሱ አላውቅም። የሰው ልጅ ያው መተለቅ ስትፈልግ አብዛኛው ምለው ለምንድን ነው ሜቢ ሱሞ ረስለርዝን ላይ አጠቃልል ይችላል። አብዛኛው ሰው ግን ማስል ሞር ጌን ማድረግ ነው የሚፈልገው ከፋት ይልቅ። ሱሞ ሬስሊንግ ላይ ሁለቱንም ነው ጌን ማድረግ የምትፈልገው፣ ብዙ ማስልም ብዙ ፋትም። ምክንያቱም ማስ ነው መጨመር የምትፈልገው። እሱ ራሱ ሳይንስ አለው አይደል? ስትበላ ምንድነው መብላት ያለብኝ፣ ምን ያህል ስትሬንግዝ ትሬኒንግ፣ የሱ እውቀት የለንም። ከዛ ከጂም ልንወጣ ስንል ካስቴ ጋር ሬ ሰውዬ ስለ ምግብ የሚሆነ ነገር ብለዋል። እዛ ጋር በርገር ኪንግ አለና እና በቃ ይሄንን በርገር እናጫጫው። probably the worst food ነው። I know. ግን it is the worst food. At least you go okay መብላት አለብኝ እና ማነሳው ነገር ሬዚስት እኔን የሚያደርግ ነገር እና እዚህም አዲስ አበባ እየነበርን ካራቴ ስንማር እስክንድር የሚባል አስተማሪ ነበረን ሊሴ። ያኔ በጣም ጩጬ ስለነበርን የሚለው ነገር ያው እንደ ቃሉ እንዳረፍተ ነገሩ ትይዘዋለህ እንጂ ዘልቆ አልገባም ነበር እና ፑሽ አፕ ሲያሰራን 10 ፑሽ አፕ ስትሰሩ ይከብዳችኋል? አይ ኦኬ፣ ስለዚህ 10ሩ ዌስት ነው፣ 15ኛው ላይ ነው ይከብድ። ከ15 እስከ 18 ያለችው ናት። አሁን ይገባኛል። ያኔ ግን ነገር sit upም ስትሰራ train to failure ባይላችሁ እኮ ቶሎ እንድትደርስ ነው። ልክ ሊያቃጥል ሲል በቃ እቺ ብለህ ያኔ እንትንና ይሄ ሁሉ ሳትረዳው በቃ እበላለሁ ትንትላል ፋት ነው የሚመጣው ምናምን እና ግን ያኔ
አሜሪካም ስለነበረ አባንደንት የሆኑ እንትኖች አሉ፣ ማጋዚኖች ታገኛለህ። አይረን ማን፣ ማስኩላር ዲቨሎፕመንት፣ ማን ሄልት ምናምን መንስ ሄልት እንደውም ብዙ ፋሽን ምናምን ነበረበት። ይሄ ሃርድኮር ቦዲ ቢልዲንግ ላይ የሚሆኑት ነገሮች እና እንደውም ማስኩላር ዲቨሎፕመንት ሌተር ኦን ምንድነው አንደርስታንድ ያደረኩት ኦልሞስት ኤቭሪ አርቲክል የሚጻፈው ወይ ራሳቸው በስፖርት በሚሰሩት በቦዲ ቢልደሮቹ ነው፣ አለበለዚያ ፒኤችዲ ባዮኬሚስት ናቸው። ኦልሞስት ኤቭሪ አርቲክል የሚጻፈው እና ያኔ ደግሞ እኔ 1920 ምናምን ላይ በቃ ኮሌጅ ውስጥ ገብቼ ኢንትረስቴም እዛ እንትን ውስጥ ሆኗል። ኬሚስትሪ፣ ባዮኬሚስትሪ ውስጥ ንጥረ ነገሩን ራሱ አንደርስታንድ ማድረግ አለብኝ የሚለው ማለት ነው። ምን ሲሆን ነው what the hell is a cofactor, a coenzyme ምናምን እና አርቲክሎቹንም ሳነብ ይገባኛል። እነሱም የሚጽፉት ሳይንስ እንትን ነገር ነው። ከዛ ማነጻጸር ማመዛዘን ምናምን ትጀምራለህ። ግን ልክ ቅድም እንዳልኩ at a certain point አንተ ራስህ መጠየቅ ትጀምራለህ። ከየት መጣ ይሄ ኤቪደንስ የሚለው እና የብዙዎቻችን ክብደት የምናነሳ ክብደቱ ጠንከር ማለት አለበት። ምናልባት 6ኛው ሬፒቲሽን ላይ ያዝ ያደርጋል። በቃ ከዛ በኋላ ወይ 2 ወይ 3 ነው ልጨርስ የምችለው። ከ6 እስከ 8 is good። 20 ልትሰራ ከሆነ ቶሎ ጡንቻ አይገነባ። and then you go okay, where is the evidence ማለት ጀመርኩኝ። ይሄ እንግዲህ 3-4 ዓመት አንብቤያለሁ፣ እንደዛም ሰርቻለሁ፣ ኤቪደንሱንም አይቼዋለሁ። ያ እየጨመርኩ ነው። a gram of protein per pound ተባለ። 170 ፓውንድ ላይ 170 ግራም of protein a can of tuna ስታይ 30 ብቻ ይላል። ይሁሉ ስንት ነው መብላት ያለብኝ? ስለዚህ እዛ ልደርስ አልችልም። ስለዚህ ፕሮቲን ፓውደር መጨመር አለብኝ። ሰውነት ሲጨምር ታያለህ። ኦኬ ይሄ anecdotal evidence የሚባለው በራሴም አይቼዋለሁ፣ ወይም ብሮ ሳይንስ ይባላል። ብሮ ሳይንስ ጂም ውስጥ ያሉ ሰዎች ሲሰሩ ያገኙት ኤቪደንስ ነው። but then you go okay, ማይሲን የሚባለው ፋይበር ማስል ውስጥ ያለው እናንተኑ ምን ስለሆነ ነው 6 ወይ 8 ላይ የሚሆነው ምናምን። actual evidence goes no, 30 repetition ይሰራል። the muscle ያንተ ጡንቻ አንተ የምትጠይቀውን ነገር ለማድረግ in the most efficient way figure out ያደርገዋል። so እኔ ቀኑን ሙሉ ከሚያርስ ገበሬ ጋር ብታወዳድረኝ የዛን ያህል ኃይል የለኝም፣ ግን የኔ ሰውነት more impressive ሊመስል ይችላል። impressive ሊመስል more healthy ሊመስል ምክንያቱም healthy የሚባለው ምስል already በእንትን six pack ምናምን ነገር እሱ ግን ቀኑን ሙሉ ያንን ሞፈር ቀንበር ይዘህ ያንን አፈር እንትን እያልክ ለመሄድ የሚያስችል ማስል ሰውነቱ ዲማንዱ ሲመጣበት ኦኬ መስራት ያለበት ይሄንን ነገር ነው፣ እንደዚህ ነው ማድረግ ያለበት። ወይም ገጠር ከሄድክ ምናምን ተራራ ሲወጡ ታያቸዋለህ። እንዴት ነው እያወሩ ምናምን አንተ ለአፍሪካ ልረፍ ብለህ ስታርፍ ቀዳጆች ናቸው። አንዳንዶቹን ስራ ይዘዋል፣ ላፍ 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 እያሉ ማለት ነው። ታይም እንዴት ነው no, that's not what your body wants። ስለዚህ አንተም ለሰውነት ምንድነው ስራ ያልከው? በሳምንት 3 ሞቅ ያለ ክብደት አነሳለሁ። ኦኬ ሞቅ ያለ ክብደት ካነሳልኝ የሚያስፈልገው እንዲህ እንዲሆን ነው ማስሉ ብሎ ሰውነት እሱን ይሰራዋል። ስቴት ትሰራለህ ምን ትላለህ? ግን እንደ ሶዮ አታርስም። rock climbing እንደሚያደርጉት ሁሉንም አትሰራ የሚጎ ለምንድነው እንደነዛ ስትሬንት ሰውነትህን እንደዛ አይደለም የጠየቀው። ስለዚህ አሁንም እኔ ያለኝ እዚህ ከመጣው በኋላ በተለይ ማለት ነው ኦኬ ሰውነቴ ዲማንድ የሚያደርገው ምንድነው? እዚህ ጋር ፑል ጨዋታለሁ፣ እዛ ጋር ቴኒስ ጨዋታለሁ፣ እዛ ጋር ምናምን እሰራለሁ። ግድ የለም
ባልኩ ይቅርብኝ አልኩኝ። ያን ያህልም readily available አይደለም። ትንሽ አሁን እየጨመረ ነው ፕሮቲን ፓውደር ምናምን ለመግዛት። ፕሮቲን ፓውደር ስትገዛ ደግሞ ኤል ብራንችድ ቼን አሚኖ አሲድ ነው የምትወስደው ምናምን የሚለው ሁሉ ሳይንስ ውስጥ አለ። የትኛው ነው ሞር አሲሚሌትድ የሚሆነው የትኛው ነው የማይሆነው ምናምን የሚለው ወይ እዚህ ጋር you meant to tell me ፕሮቲን ፓውደር አይነቱ ፎርሙ ይለያል ነው? ፕሮቲን አይደለም? ያው ፕሮቲን ይሉታል ወይ ፕሮቲን ነው የሚለው። ሰውነቱ ሲገባ መጀመሪያ ያው ልክ አንጀት ጋር ሲደርስ ፔፕሲን ምናምን የሚባሉት ቡን ያደርጉትና አሚኖ አሲድስ ያደርጉታል አይደለ? ግን ብራንችድ ቼን አሚኖ አሲድስ የሚባሉ አሉ። ስንት ነበር? 20 ናቸው መሰለኝ ያሉት። ሰውነታችን ኢንኮርፖሬት የሚያደርጋቸው አሚኖ አሲድስ 20 አይነት አሉ። ከ20 አይነቱ ይሄ አላኒን ምናምን እያልክ የምትቀጥለው ማለት ነው። ከዛ አንዳንዱን አሚኖ አሲድ ስታየው እንደዚህ ስትሬት ቼን ነው። አንዳንዱን ስታየው ደግሞ እንዲመጣና እንዲከፈላል። እነዚህ ብራንችድ ቼን ይባላሉ። ሳይንስ ስትገባ ብራንች ቼን አሚኖ አሲድስ ነው ሰውነታችን ለእንትን የሚፈልገው። ስለዚህ ይነግርሃል አሁን ፕሮቲን ፓውደሩን ሄደህ ስታይ ከኋላው this many percentage branch chain amino acid ነው as opposed to the straight chain። ምን ለማለት እንደሚፈልጉ ማወቅ አለብህ መጀመሪያ አንተ። ለካ branch chain amino acids maybe assimilated ይሆናል a little bit faster። ፕሮቲን ሲንተሲስ ሰውነታችን ውስጥ መቼ ነው የሚደረገው? 24 hours a day። ግን ለምንድን ነው ፕሮቲንህን ልክ ወርክአውት ካደረግክ በኋላ በ45 ደቂቃ ውስጥ ወይ በአንድ ሰዓት ውስጥ ብትወስደው ጥሩ ነው የሚባለው? well apparently more happen የሚያደርገው ያኔና later on ስትተኛ ነው። አሁን እና እንደውም ትንሽ anxiety ፍርሃት ይይዛል። ሰርተህ ካልወሰድክ ያልሆነ ቀጠሮ ይመጣብሃል። አሁን ምሳ እየተጓደ 2 ሰዓት ሆኖታል ከሰራ። ከዛ really work out የምታረግ ከሆነ ታየውና አረ ከሰው this is body dysmorphia የጂም የሚሰራ ሰው በሙሉ ይሄ ነገር አለበት። ምንም እኮ አልተቀነስም፣ ግን ሰውነቱ የሰራው ጠዋት ይሄ እንትን መጣብኝ ከዛ መንግስት መስሪያ ቤት እጄ ተሰልፌ ይሄን ያህል ሰዓት አልፎ ምናምን አሁን 6 ሰዓት አልፏ ወይ አሁንማ መንምኛለሁ ምናምን ሄደ ኪሎ ትለካለህ። ከዛ ኪሎን አታምነው አንተ አይሰራም ተሰብሯል እኔ ቀንሻለሁ ይሄ ራሱ cause የሚያደርገው body dysmorphia እንትን absolutely ከሱ what I said ሰውነቴ ይሄን ያህል እንትን አላስፈለገውም በማለት አሁን ኤክስትራ ፕሮቲን ፓውደር ምናምን አልወስድም። የሚያምረኝን ነገር ነው የምበላው። የሚያምረኝን ነገር ነው የምበላው with moderation though everything with moderation ነው። የሚያምረኝን ነገር ነው የምበላው። አንዳንዴ ሰው ሲጠይቀኝ ለምንድን ነው በቃ ጤነኛ የሚመስል መልክ አለ ነው። ጤነኛ ላልሆን እችላለሁ አቁም። ጤነኛ የሚመስል መልክ አለ አይጎ maybe stress አለመኖሩ ነው ላቸዋለሁ። not necessarily the nutrition ግን nice segue ያ እንትኑ የለብኝም stress ነገሩ የለብኝም። ኑትሪሽን ከሌላው ሰው በጣም ተለይቶ አይደለም ግን አሪፍ እንደውም እንትና አነሳልኝ ሀሳብ ራስን የምታየው ከስትሬስ ነፃ የሆንክ አይነት ሰው ነህ ወይንም ማኔጅ ጥሩ የምታደርገው አይነት ሰው ነህ? እንደዚህ አይነት ሰው ነኝ ነው የምትለው ይመስለኛል። አሁን how does it work? እንዴት ነው naturally እንደዛ ነህ ወይስ ምንድን ነው? አይደለሁም። ብዙ አትጨናነቅም? ውጭ እየነበርኩና እዚህ እያለው አሁን በጣም የተለያዩ ነገሮች ናቸው። ግን ፈልፍዬ ቁም ነገሩን ማውጣት አሁን ድረስ ይከብደኛል። ምንድን ነበረ ውጭ ሀገር ስትሬሱን ያመጣብህ? ሁሉ ነገር ኮንቪኒየንትሊ ምንም ሳትቸገር ልታገኘው የምትችለው ነው። ብትታመም በቀላሉ ልትታከምበት የምትችልበት ደረጃ ደርሼ ነበር።
በገንዘብ ነገር ቸገረኝ የምትለው ነገር አልነበረህም። ትምህርት እንደውም ትወድ ነበር፣ ትምህርት ስትሬስ አያደርግህም ምናምን ብለህ በወረቀት ላይ ስታሰፍርልኝ ወንድሜ እንደሚያደርገው ማለት ነው አየውና እውነቱን እኮ ነው። ቆይ ምንድን ነው የቸገረኝ ትላለህ። ግን ውጭ የሚኖር ሰው ብትጠይቅ ሁሉም እንትን ነው በቃ የሆነ ጫና አለብኝ ነው። ያንን ስትሬሱ ከምን አኳያ የመጣ ነው? ምክንያቱም ሶሳይቲው ነው ክሪኤት የሚያደርገው። ሶሳይቲው ስለ ደግሞ እንዳለ ህብረተሰቡ ከሚተዳደርበት ሲስተም ጋር በካፒታሊስት ሲስተም ያንን ተከትለ የዛ ሶሳይቲ ውስጥ እስከገባ ድረስ ያንን ተከትለ የእነሱን ፎርም ተከትለ ከሰው እንዳትገለል በንትን የምታደርግበት ተብሎ ማለት ነው። ይሄ ነገር እንግዲህ አሁን ምን ያካትታል ስትል ቤት የምትገዛ ከሆነ ቤት ስትገዛ ስታርተር ሃውስ የሚባል ነው የምትገዛው። ምን ማለት ነው ስታርተር ሃውስ? ዴፊኒትሊ በ5 ዓመት ውስጥ አፕግሬድ ማድረግ አለብህ፣ አለዚያ የሆነ የሶሳይቲ ተወጋጅ ሰው ነህ ማለት ነው። ሶ ኤቨሪባዲ ኢትስ አ ናይስ ስታርተር ሃውስ ብሎ ይመጣል። ይሄ አሁን ሶሳይቲ ውስጥ ገብቷል። መኪናም ስትገዛ ላይክ መጀመሪያ መኪና ያለ ምናምን ኦልሞስት ኤክስፔክትድ የሚሆንብህ ነገር ነው እና competing with the Joneses የሚባል ተጽዕኖ ያመጣል። competing with the Joneses እና ወንድሜ በ36 ዓመቱ አሁን መጣ። አሁን እዚህ ነው ያለው ኢትዮጵያ ነው። እሺ 36 ዓመት ሁለቴ መጥቷል። አሁን ከ18 ዓመት በኋላ ነው እንደገና የመጣውና ለልጆች ትምህርት ቤት ለኮሌጅ ልትከፍል ታስባለህ አልኩት። ዴፊኒትሊ አለኝ። እንደኛው ግን እኮ ሊወጡት ይችላሉ። አስባየበት። ቆይ ግን ሃይ ስኩል ሌት ነው የሚሄዱት? ፕራይቬት ትምህርት ቤት ስንት ነው የሚከፈለው? $40,000 በአመት ሁለቱም። ራሱ አስቡበት እንትን አለና ይሄ እኮ እንትን ያ ብዙ ጊዜ እዚህ ፖድካስት ላይ ሜንሽን የማደርገውን ጓደኛ አብሮን ቁጭ ብሏል። እሱም መጥቶ ያው ዲያስፖራዎቹ እንዳላለ የመጡት ታደሰም ቁጭ ብሏል። ከዛ ዲስከስ ማድረግ ጀመረንና ታደሰ ምን አለ፣ ይሄ እኮ ለልጆቼ በሙሉ ከእኔ የሚጠበቀውን ነገር አድርጌያለሁ እና ደደብ ቢሆኑ በእኔ አይደለም እንትን ቢሆኑ በእኔ አይደለም ለማለት እንትኑን በርደኑን ካንተ ለማውጣት የሚደረግ ነገር ሆኖ ነው እንጂ necessarily $40,000 የገዛላቸው እውቀት ነው ያገኙት። አሰበበትና ይዘል ልክ ነው ያለው። ያንን የሶሳይቲ ተጽዕኖ ነው የምልህ። በትምህርት ቤት ብቻ አይደለም እያንዳንዱ ነገር ላይ ያለ ተጽዕኖ ነው የምትኖርበት ስትሬስፉል የሚያደርገው ሁሉ ነገሩ አለ። የሰው ልጅ ሶሲዮሎጂስቶች እንደሚሉት ከህብረተሰብ ሊገለል አይችልም። ከተገለልክ ሞስት ላይክሊ ትሞታለህ። በተለይ በድሮ ጊዜ ትራይባልስ። ስለዚህ ከህብረተሰቡ ጋር አብረህ ነው የምትኖረው። ከህብረተሰቡ ጋር አብረህ ለመኖር ህብረተሰቡ ያለውን ነገር መከተል አለብህ። እውነተኛ የሚሆን ውሸተኛ፣ አመንክበትም አላመንክበትም። በዚህ ነው እንግዲህ ካልቸርም ምናምንም እየተሰራ የሚመጣው። ላለመገለል የሚደረጉት ነገሮች እኛ ላይ ኤቮሉሽነሪሊ ኢኔት የሆነ ቢሄቪየር ውስጥ የገቡና የተቀመጡ ይመስላሉ። አሁንም ቢሆን ላለመገለል የምታደርገው ነገር ነው። ትንሽ ስትገለል እሱማ አብዷል ነው የሚባለው። ተገለልክ ማለት ዊከር የመሞት ቻንስ ሃየር ነው። ስለዚህ ሶሳይቲ ደግሞ አሁን እዛ ሀገር በኮመርስ ነው የሚተዳደረው። ኢንፍሉዌንሱ ምኑም የሚመጣው የሆነ ነገር ከተባለ ያንን ተከትለ ነው የምትሄደው። የዛ ተጽዕኖ በጣም በጣም ትልቅ እንትን አለው እና እዚህ ዶክተር ቴድሮስ ጓደኛዬ እንደሚለው እንደ ሜትሪክስ ሲኒማው አንፕላግድ ካልሆንክ እሱን ሬኮግናይዝ ማድረጉ ከባድ ነው። አንፕላግድ ስትሆን ደግሞ ከዛ ሶሳይቲ ወጥተህ
የ2 ሳምንቷ 3 ሳምንቷ ቫኬሽን አይደለችም። 4 ወር 5 ወር እስቲ ቆይ ምንም ከዛ ሶሳይቲ ጋር አልገናኝም ብለህ የተለየ ሶሳይቲ ውስጥ ተቀምጠ እንዴ እብደት አይደል እንዴ ብለህ ነው የምታየው። ተመልሰህ ስታየው you got to zoom out, unplug. ከዚህም ከኛም ካለንበት ሶሳይቲ ወጥተህ ይሄንን ስታየው እንዴ እነዚህ ነገሮች እብደት አይደሉ እንዴ ነው የምትለው። የዛኛው ዝም ብሎ የሰው ስትረስድ የመሆኑ ነገር ምናምኑ እብደት አይደለ ወይ ትላለህ። ከዛ ደግሞ በአንጻሩ እዚህ የሚያዩት ደግሞ አላቸው የራሱ ነገር። ኢትዮጵያ ውስጥ እንደዚህ አይደለም የሚደረገው ይሄ አይደለም ምናምን እሱ እብደት አይደለ ይላሉ። ትክክለኛ የሆነ ሶሳይቲ አለ ማለት አይደለም፣ ግን ሁሉም የራሱ I think drawback አለው። ትክክል drawback አለው። I think it comes down to አንተ ማነህ ነው። there are አሉ ያው compete ያረክ እንድትኖር ነው የሚያደርግ የአሜሪካ ላይፍ ሳየው። he got the better car, he got a better house, he got a better job, he የስታተስ ጌም አለ በከባዱ compete የምታደርግበት። ዞሮ ዲዛይርህን ቀንሰ አሜሪካ ለምን መኖር አይችልም አንድ ሰው ነው። I know the pressure is hard ገብቷል አይደለ? ይሄ ነው ደስታ የሚያመጣልህ፣ ይሄንን ግዛ፣ ይሄ ነው ተብለህ በጣም ፕሮግራም ትደረጋለህ። ልክ እንዳልከው ዲኤንኤያችን ውስጥም ያለው ነገር አለ በኢቮሉሽን የመጣንበት። ግን it comes down to who you are። ይሄ ይበቃኛል አሁን እዚህ እንደምታደርገው ማለት ነው። አንተ አሁን እዚህ ሳይክ አለ አንተ የምትፈልገው ነገር የማትፈልገውን ነገር አታረግም። ትንሽ ወጣ ያለ ነገር አለ ከሶሳይቲው ገባ። this is የኔ የሚያስደስተኝ ነገር ይሄ ነው። ጠዋት ተነስቶ ፑል መጫወት ሊሆን ይችላል። you doing it እሱን እዛ ማድረግ አትችልም ወይ ነው? ትችላለህ፣ ግን within that society ነው የምታደርገውና ሳታውቀው የሚመጡት በርደኖች እዚህ እንደምታደርገው አትችልም። definitely እንዴ አንደኛ አብዛኛው ሰው አሁንም ቢሆን ማለት ነው ግድ የለም ያኛው ይሻለኛል ብሎ ውጭ ቢኖር የሚመርጣለ። ስለዚህ አብዛኛው ሀገራችን ህዝብ ቢወጣና ያንን ቢኖር እኔ አይቼ ለኔ አልተስማማኝም ብዬ የመጣሁትን አብዛኛው ሰው ስትል እሱን ነው የሚመርጠው። ስለዚህ ያንንም ክሪቲሳይዝ ሳደርግ ለእኔ አልተስማማኝም ማለት ነው እንጂ ለአብዛኛው ሰው ተመራጭ ነው። እንዴት ታዲያ ስትረሱን ዲል ማድረግ እችላለሁ እኔ ስራ ይኖረኝ እንጂ? በጣም ቫሊድ የሆነ ጥያቄ ነው። ስራ ሳይኖርህ ያለው ለብቻው ስራ አለመኖሩ ራሱ ስትረስ ነው እኮ ይችላል። እሱንም ኮንሲደር አድርጌ ነው የስትረስ አይነትም ለካ አይነት አለው እምልህ። ይሄንንም በማየት ነው አንድ እንትን የለውም ነው ልል የፈለኩት እኔ። ዶክተር ግርማ ማን ነው የሚለው ሰው ትልቁ መልስ እሱ ጋር ነው ያለው። ይሄ አንድ እንትን የለውም። ሚኒንግ ኦፍ ላይፍ አንድ አይደለም፣ መልስ አንድ አይደለም፣ በየቦታው ይቀያየራል። ቅድምም የጠየቀኝ አንተ ናቹራሊ ስትረስድ የማትሆን ሰው ነው ወይ ስትለኝ ነው እኔ ናቹራሊ ስትረስድ ላለመሆን የምሞክር ሰው ነኝ። ትንሽ ነገር ስትረስ ያደርገኝ ባይሰራስ ብዬ ምተው አይነት ነገር ነው። ግን የስትሬሶቹ አይነት ይለያያሉ። definitely I went through medical school ያን ያህል ስትሬስፉል አልነበረም። ሬዚደንሲ እንደዚህ ሀገር አይደለም። ሜዲካል ስኩል እንደዚህ ጋር እንደምሰማው አይደለም። እንደ እንቁ ተንከባክቦ ነው ሜዲካል ስኩል ያሳያል። ሬዚደንሲ እዚህም እዛም አንድ አይነት ይመስለኛል። ሬዚደንሲ አላሽቆህ ሬዚደንሲ ደስ ብሎ ይሰራው የሚሰው አይቻላልም። በቃ ትሬኒንጉ ምኑም ከሰው ከመሆን አቅምህ አውጥቶ ምናምን የሚያደርግህ ነው። በሱ ውስጥ አልፍ ያለው ስትሬስ ነበረው። ግን I said okay ይሄንን ስትሬስ ልቋቋም የምችል ነው። ፈተና የሚመጣ ስትሬስ ይሄን ልቋቋም የምችል ነው። አንዳንዱን አይነት ስትሬስ ግን የምፈልገው አይነት ስላልሆነ ጭራሽ እሱን ስራ ይቅርብኝ ብዬ እንትን ብለዋል። አልፈልገውም ጭራሽ ይቅርብኝ። ይሄን አይነት ነው ገና ወደፊት እንትን ሊያደርገኝ ይችላል አልፈልገውም እያልክ የምትሰርዘው ማለት ነው። ብዙ ኦፖርቹኒቲስ ያመልጡሃል እንደዛ። አለቃ የመሆን ስትሬስ አሁን እኔ በጭራሽ የምፈልገው ነገር አይደለም። Okay. እና you're not built for that. No? I'm not built for that. Well, እሱም ከባድ ነገር ነው። አንድ ሰው እውነት built for that ነው አይደለም። because ሆኜ እኮ አውቃለሁ
እና ጥሩ አስተዳደርኳ ወደድከው ወይ? ኖ አይድና። በተለይ ወደ ሕክምና ዓለም ምናምን ስትገባ በፎርሙላ መልክ የመጡ ጥያቄዎች አሉ ኢንተርቪው ላይ are you a natural leader ምናምን ብለው ይጠይቁሃል። እና ጭራሽ አንተ leader have you seen the definition it's my picture on there ምናምን ብለህ ትከራከራለህ። ጭራሽ እኔ እኮ ውስጤ እያወቀው ማለት ነው። ግን አለዚያ እምቢ ልትሉኝ ነው እንዴ? ሁሉም ዶክተር ናቹራል ሊደር መሆን የለበትም። ግን ጥያቄዎቹ አሉ እንደዛ አይነት። ምክንያቱም በተለይ ሰርጀሪ ምናምን ውስጥ ስትገባ the surgeon is the captain of the ship የሚባል ነገር አለ እና naturally አንተ ነገሮቹን አስተካክለ በትክክል ሊድ እንዲደረግ ምናምን የሚባለው እምነት ስላለ what are your qualities ተብለህ ትጠይቃለህ። እስቲ ያሉን ነገሮች ንገርና ግርማ የሚባለው ሰው ምን አይነት ከዚህ በፊት ናቹራል ሊደር ሆነ ታውቃለህ ወይ ምናምን እሱ እንደሚጠየቅ ስለምታውቅ ሄደ የሆኑ ቦታዎች ቮለንቲር ታደርጋለህ። ሊደር ነው የምትባል እዚህ ባወጣኝ እያልክ እና እኔ አሁን ናቹራል ቴንደንሲ ትልቅ ስብሰባ አዳራሽ ካለ ኋላ ወይ መሀል ላይ ተቀምጬ ሰው ሳያየኝ ሰው ሳይሰማኝ ጥዬ ሰምቼ ወጥቼ ይሄ ቲፒካል እንትን ኦፍ ፎሎወር ነው። ግድ የለም እንትን አልፈልግም፣ ያንን ሪስፖንሲቢሊቲ አልፈልግም። የአለቃ ሆነ ካምፓኒ የምታስተዳድር ከሆነ ደሞዝ አልገባም በትክክል ደሞዝ እንትን ነው የራሱ ብዙ ነገር አለ። እኔ ያደረግኩት ዲሲዥን ለካ የዛን ሰው በትልቅ መልኩ ነው ተጽዕኖ የሚያመጣው ብለህ ግን በዚህ ውስጥ እንዴ እኔ ዲሳይድ አድርጌ ሰርጀሪ እንደዚህ ነው መሆን ያለበት ብዬ የማደርገውም ትልቅ ተጽዕኖ አለው። እሱን አሁን እኔ willingly ነው ስወስድ ምንም የሱ ስትሬስ የለው። ግን ሌሎች ጥቃቅን ነገሮች እዚህ ቦታ ስብሰባ ተገኙ እሱ ያለበት ስትሬስ ስለዚህ ቆይ ስራውን ኩዊት ባረግን ስብሰባው ጋር መሄድ የለብኝም አይደል? ግድ የለም ስራው ይቅርብኝ ብዬ የዛ ደረጃ ነው የምደርሰው እኔ ስብሰባውን ላለመሄድ ያን ያህል you go that far. I go that far to avoid stress. ግን ያው የሚጠቅሙ ስትሬሶች ደግሞ አሉ አይደለ? ይሄ ያስማማናል። ስትሬስ ራሱ the stress response በጣም ጠቃሚ ሪስፖንስ ነው። ክሮኒክ ስትሬስ ነው እንጂ መጥፎ ስትሬስማ ለሰርቫይቫል ኤሰንሻል የሆነ ነገር ነው። አንድ ላይ እንዳይደመድሙት ነው ስትሬስ የሚባለውን ነገር ለዛ ነው ያነሳሁት። ስትሬስ በሜዲካል እንትን በሜዲካል መነጽር ስታየው በዛ አይን የስትሬስ ሪስፖንስ የሚባል አለ። ሰውነትህ ስትሬስድ ሆኖ አንተ ስትሬስድ መሆን ላይታወቅ ይችላል። ሰውነትህ ስትሬስድ ሲሆን ግን ኦኬ አሁን እኛ ይሄ ሰውነት እንዲኖር ነው የምንፈልገው፣ ሊሞት ወይም ለህይወቱ አስጊ ደረጃ ላይ ስላለ ቶሎ ብለን ያንን አስጊ ደረጃውን አቮይድ እናርግ የሚል ሪስፖንስ ማለት ነው። ይሄ ሪስፖንስ ምንድነው? ሃይ ስኩል ከሆነ ፋይት ኦር ፍላይት ተብሎ እንትን ትለዋለህ። ፈርጥጥ በቡጢ እንትን አርግና አይደለ? ሰውነትህ እንደዛ አይነት ደረጃ ሲደርስበት መጀመሪያ የሚያደርገው ምንድነው? ኮርቲዞል የሚባል ሆርሞን ሪሊዝ ያደርጋል። ኮርቲዞል ስቴሮይድ የምንለው ነው። ስቴሮይድ ሆርሞን ኢቨን ስቴሮይድ ኢንጀክት ብትደረግ ማለት ነው የሰውነቱ ሹገር ነው ስፓይክ የሚያደርገው። ሰውነቱ ውስጥም ኮርቲዞል ሲሰራጭ ማለት ነው የሰውነቱ ሹገር ስፓይክ ያደርጋል። ለምን? ፈርጥጥ ይሄው ስኳር ሰጥቻለሁ ነው። ኦኬ ፈርጥጥ ምናልባት የሆነ ነገር አታክ እያደረገ ነው ወይ አንበሳ ከኋላ አለ ወይ ምናምን። ስለዚህ አንበሳው ሊቧጭር ይችላል። ከቧጨረ ደግሞ ደምተህ በደም ፈሶ ብቻ ልትሞት አትችልም። ስለዚህ ደሙን ትንሽ እንዲረጋ ያደርገዋል። ለስትሮክም የሚያጋልጥህ ለዚህ ነው። ክሮኒክ ሲሆን አየህ ጋቹ ኢንፍላሜሽን ቁርጭምጭሚት ቢጎዳ ቁርጭምጭሚት የሚድነው ነው ኢንፍላሜሽን የሚባለው ፕሮሰስ ስላለ ነው።
ይቀላል፣ ያብጣል። በፊት ዱሎር ቱሞር ምናምን ፊቨር እየተባሉ የመጡት በሙሉ እነዚህ ናቸው። የፊቨር ሪያክሽኖች አሉ። ኮርቲዞልም ነገሮችን ሊጎዱ ስለሚችሉ ኢንፍላማቶሪ ኬሚካልስ ይልካል፣ ሳይቶካይን አኪዩትሊ የስ ለዛች ለ10 ደቂቃዋ ጥሩ ነው። ቶሎ ብለህ የሆነ ነገር እንትን እንድታረግ ያደርጋል። ኢንአፕሮፕሪየት የሆነ ስትሬስ ሲመጣ ግን ክላስ ውስጥ ቁጭ ብለህ ገና አስተማሪ ሊጠራኝ ነው ብለህ ኮርቲዞል መጨመሩ ትክክል አይደለም። ግን እዚህ ሀገር ትምህርት ቤቶች እንደዚህ እንደሆኑ ሰምቻለሁ። በተለይ ዩኒቨርሲቲ ገብተህ ስትሬሱ አሉ ምን ስላ ገና ስትቀመጥ ባልጠመደኝ ያስተማሪ ይሄ አሁን ኢንአፕሮፕሪየት ሪስፖንስ ይመጣል። ከተወሰነ ጊዜ በኋላ ዳሜጅ ያደርጋል። ኤንዛይቲ ውስጥ ገባል። ኮንስታንት እንትን ማለት ፓኒክ አታክ ውስጥ የሚባሉት ነገሮች አሉ። ሰውነት ሊጎዳ ነው ብሎ ይነግርሃል። ተዝናንተ መኪና እየነዳህ እኮ ፓኒክ አታክ ይመጣል። እነዚህ ወይም ክሮኒክ ደግሞ የሚሆንበት ጊዜ ላይ ማኔጅ ሊሆነው ከዛ ስትሬስ ሪስፖንስ ኮርቲዞል ይወጣል። ኪዩት ሪስፖንስ እንትኖች ይወጣል። ከዛ ዝቅ ማለት አለ። ክሮኒክሊ የሆነ ማይንድ ላይ ምንድነው የሚፈጠረው? ክሮኒክ ስትሬስ ውስጥ ሲሆን አንድ ሰው ኮንስታንትሊ እነዚህ የደም እንትን ሊረጋሞ በሃርት አታክ ሁሉ እኮ የሚሞተው ሰው እንትና ቤት ተወርሶበት እኮ ሞተ ሲባል ወይ በስትሮክ ወይ በሃርት አታክ የሚሞተው ያ ብላድ ክሎት እንዲያረግም እኮ የሚያደርግ ነው። ይሄ ኮርቲዞል ሪስፖንሱ ሹገሩ ወደ ላይ ሆኖ የብላድ ቶሎ ክሎት እንደሚያደርግ ሆኖ ኢንፍላማቶሪ ኬሚካሎች ተሰራጭተው ምናምን ቶሎ በ10 ደቂቃ ቀንሶ ከዛ ኖርማል ጋር መግባት የነበረበት ኤሌቬትድ ሆኖ እዛው ጋር ቀጥሏል ማለት ነው። ስትሬስ ቱ ዘ ፖይንት ኦፍ ትልቅ ነገር ሲሆን ማለት ነው። ቤት ተወሰደበትና በሁለተኛው ቀን ሞተ፣ በሳምንቱ ሞተ እኮ that's true። በሳምንቱ ሃርት አታክ አገኘው። yes ስለዚህ አንተ አሁን እንዴት ነው ማኔጅ የምታደርገው ስትሬሱን? አልፈልገውም በማለት ነው ወይስ there are manage የምታደርግባቸው ቴክኒኮች አሉ? አንደኛው ነገር ስትሬስ ከነበረበት ኢንቫይሮንመንት ውስጥ ወጣሁ አይደለ? ኦኬ ኢንቫይሮንመንቱ ሸሸኸው። አዎ ምክንያቱም ከዛ ኢቭን ዶክተር ቴድሮስ መጀመሪያ ይለኝ የነበረው ምንድን ነው ያለህበት ፕሮፌሽን አይደለም ስትሬስ እያደረገ ያለህበት ኢንቫይሮንመንት ነው። which actually happened to be true። the same profession እሰራለሁ ያን አይነት ስትሬስ የለውም። you know ትልቁ ነገር ከዛ ስትሬስ ውስጥ ወጣው። ላይፌ ውስጥ ስትሬስ ኮዝ ሊያደርጉ ይችላሉ ብዬ የማስባቸውን ነገሮች የተወሰነ ጊዜ ላይ ለስራ ቀረብ ያለ ቤት ግዛ ብላ የውል ሰው የምትባል ጓደኛ የዶክተር ቴድሮስ አሳይተኛል። እዛ ፊት ለፊት ያለው ቤት Underberg Podcast